በኢየሱስ ክርስቶስ ስም ሰላም እንላችኋለን። ዛሬ የአምልኮና የቃል ጊዜ ሁለት ያለን ጊዜ ነው። ዛሬ ሁላችንም በዚህ ያለ ነው። ከኛ ጋር አውራችሁ ጌታን እንድታመልኩ ከኛ ጋር እግዚአብሔር ከፍ እንድታረጉት ሁላችሁንም እንጋብዛችኋለን። እግዚአብሔር ቃል ሲናገር ኖኅን እግዚአብሔር ልጆቹን ከዛ በኋላ እግዚአብሔር የፈቀደውን እንስሳ ይዞ ከገባ በኋላ እግዚአብሔር ቃል ሲናገር በምድር ላይ የውሃ ጥፋት መጣ ይላል። ከመጣ በኋላ መጽሐፍ ቅዱስ ሲናገር በምድር ላይ ከፍ አድርጎ ምድርን ባጠፋ ሰዓት ውሃው የእግዚአብሔር ቃል ሲናገር የኖኅ መርከብ ግን በአራራት ተራራ ላይ ተገኘች ይላል። ያ አራራት ተራራ ኢዮብ አስቦበት አቅዶ በዚህ ነች ብሎ ያስበው ሳይሆን እግዚአብሔር እንድታርፍ የሰጠው ቦታ ነበር። አያችሁ እግዚአብሔር ሁሉ ጊዜ በሕይወታችን ላይ በዓለም የሚመጣው ጥፋት እኛ እንዳያገኘን እግዚአብሔር ሁሉ ጊዜ የተደበቅንበት የክርስቶስ ኢየሱስ ደም አለ። ያንን አልፎ የሚነካ ምንም ነገር የለም። ከዚህ ነገር ስንወጣ የምንገኘው ተራራ ላይ የምንገኘው ከፍታ ላይ አያችሁ መጽሐፍ ቅዱስ ሲናገር የኖኅ መርከብ በአራራት ተራራ ላይ ተገኘች ነው የሚለው። እንዴት ተገኘች አናውቅም። ለምን ካላችሁ ከኛ ጀርባ የሚሰራ መለኮት እግዚአብሔር ከኛ ጋር አለ። ስለዚህ ዛሬ ስናስብ ምንም የሚያስጨንቀን ነገር የለም። ምክንያቱም ይሄን ሁሉ ያደረገው እግዚአብሔር ስለሆነ ለዚህ ነው ዛሬ እግዚአብሔርን ከኛ ጋር እንድታመልኩት። አያችሁ ከዛ በኋላ መጽሐፍ ቅዱስ ሲናገር ኖኅም ለእግዚአብሔር መሠዊያ ሰራ ይላል። እኛ ሆኖልን ሳይሆን አይተነው ሳይሆን እግዚአብሔር አምላክ ሳናይ በማይመችም ሁኔታ ላይ ሁሉ ጊዜ ለእግዚአብሔር መሠዊያ እንሰራለን። እግዚአብሔር ስሙ ይባረክ። ስለዚህ ከኛ ጋር አብራችሁ ጌታን እንድታመልኩ ሁላችሁንም እንጋብዛችኋለን። ሃሌሉያ ሃሌሉያ ሜላላላላ Oh
Maganda
Yes,
ባንተ ውለናል ኢየሱስ ባንተ ቆመናል ኢየሱስ የነፍሳችን ደስታ ነው የህይወታችን ፍስሐ ነው ኢየሱስ ሳቃችን ነው ረፍታችን ነው ኢየሱስ የእውነት ንጉስ የእውነት ጌታ አንተን ስላወቅን የእውነት ደስታ በህይወታችን ሆኖልናል እናመሰግናለን እግዚአብሔር የዘላለም አምላክ ሌላ ቋንቋ ሌላ አማርኛ ሌላ እንደገና ብራንድ ኒው የሆኑ ወርዶች ቢኖሩ ኢየሱስ ምስጋናችንን አይገልጥልንም ያደረክልንን ገልጦ ችሎ አይገልጠውም እግዚአብሔር ባለና ቋንቋ በመንችለው ቃል እንልሃለን አንተ መልካም ነህ እናመሰግናለን እግዚአብሔር የምህረት ውጤቶች ነን የቸርነት ውጤቶች ነን በነፍስ የገዛሃት ነፍሳችን ዛሬ እንዴት ትላለች አንተ ምስጋናችን ነህ አንተ ክብራችን ነህ ትላለች ኢየሱስ እናመሰግናለን ደስታችን ኢየሱስ እናመሰግናለን ረፍታችን ኢየሱስ እናመሰግናለን አንተ ሞገሳችን አንተ ክብራችን ኢየሱስ ብንለው ብናወራው ያረክልን ነገር የከፈልክልን ነገር እግዚአብሔር ሆይ በእኛ ቋንቋችን ነው አይገልጽም እናመሰግናለን ሃሌሉያ ማጋያ ነዲና ሊያሚሲያና ራማጂና ዲና ማጋያ ሞሲና ማያ ሬባጂና ዲና ማጋንዶሲ ካና ማጋና ማጋያ የፍቅርህን ጥልቀቱን ገልጠህልናል ሕይወትን በመስጠት ኢየሱስ የውርደት ሞት በመሞት ኢየሱስ ከንቀህ አክብረህናል ተተፍቶ በክብር ሰጥተህናል ስፍራ አንተ በምድር ላይ ተንከራተህ በአብቀኝ አስቀምጠህናል ኢየሱስ እናመሰግናለን አባታችን እናመሰግናለን ማጋያ ላዶና ማስኬና ዳና ማጋኒና ማጀነዲና ማትራዲያ እንዳልተደረገለት ሰው አንሆንም እንዳልተቀበለ ሰው አንሆንም ምንም እንዳልሆነለት ሰው አንሆንም እግዚአብሔር ሆይ ብዙ ውለታ አለብን በሕይወታችን ብዙ ምናወራው ነገር አለ እግዚአብሔር ሆይ ካንተ ያልሆነልን አንድ ነገር የለም ያልተቀበልነው አንድ ነገር የለም እግዚአብሔር እንዴት ዝም ብለን እናልፋለን እንዴት እንዳልሆነለት ሰው እንሆናለን ምንም እንዳልተሰራለት መሆን አንችልም እግዚአብሔር ሆይ ሰው የሆነው ባንተ ነው የቆምነው ባንተ ነው የተንቀሳቀስነው ባንተ ነው የምንቆጥራቸው ነገሮች ሁሉ ቢኖሩ ቢቆጠር መልካም ነገር ካለን ቢቆጠረው ምክንያቱ አንተ ነህ ኢየሱስ አንተ ምክንያታችን ኢየሱስ አንተ ምክንያታችን አንተ የቤታችን ሰላም ነህ አንተ የህይወታችን ረፍት ነህ ኢየሱስ ዛሬ ጤንነት ያገኘነው ካንተ ነው መውጣት መግባት መንቀሳቀስ መቆም የቻለው ካንተ ነው እንዴት ኖርማል መሆን ይቻላል እንዴት እንዳልተቀበለ ሰው መሆን ይቻላል እግዚአብሔር ሆይ ዛሬ ለማየት ለመቆም ያወጣነው አስተዋጽኦ አንድ ነገር የለም በህይወት ኑሩ የሚለው ያንተ ትእዛዝ በህይወት አኖሮናል ሰላሙን ስላልከን ሰላም ሆነናል ጤነኞቹን ስላልከን ጤነኞች ሆነናል ከኛ የሆነ አንድ ነገር የለም ሃሌሉያ አንድ ነገር የለም እግዚአብሔር ሁሉ ባንተ ነው ሁሉ ካንተ ነው ሁሉ
ሁሉ ላንተ ይሁንላል ኢየሱስ መልሰን ላንተ እናመጣዋለን እንልከዋለን ወደ ምንጩ እንልከዋለን ወደ ባለቤቱ እንልከዋለን ማጋያና ዲያና ሴና ማጀነ ዲና ማቲያና ዶና ማጋያ ረባዲያና ዶና ማትረበ ጃናዳና ማስያ አንተ ፍቅርና አንተ ፍቅርና አንተ ፍቅርና አንተ ፍቅርና እግዚአብሔር እናመሰግናለን እንድናውቅ ይህ ጥበብ ስለተሰጠን እናመሰግናለን አንተን ማወቅ ጥበብ ነው ጌታ ሆይ አንተን ማወቅ ጥበብ ነው ንጉሡን መፍራት ደግሞ ማስተዋል ነው ተብሎ በቃል ተጽፏል ይህ ቃል በሕይወታችን ስለተፈጸመ እናመሰግናለን እናመሰግናለን ዘመናችን ሁሉ አንተን ያወራል ያንዳንዱ ያሉን ነገሮች ሁሉ ላንተ ይውላሉ እናመሰግናለን እግዚአብሔር ደግሞ እንዳስተማርከኝ መናገር እንድችል የገለጥክልኝን እውነት መግለጥ እንድንችል አንደበቶቼን በጸጋ በኢየሱስ ክርስቶስ ስም ስለምትቀባ ደግሞም የሚሰሙ ወንድምና እህቶቼን የውስጥ ጆሮአቸው ተከፍቶ ስለሚሰሙ ደግሞ ይህ ቃል በሕይወታችን 100 ፍሬ ስለሚያፈራ 60 ፍሬ ስለሚያፈራ የተላከበትን ዓላማ በሕይወታችን ስለሚፈጽም ተመልሶም ወደ አንተ በምስጋና ስለሚሄድ እናመሰግናለን ፍሬቢስ ከሆነ ሕይወቱ ስለምትታደገን እናመሰግናለን ሁሉ ለአንተ ክብር ይሁን ድንቅ በሆነው በክርስቶስ ኢየሱስ ስም ጸለይኩኝ አሜን ሃሌሉያ ኢየሱስ ክርስቶስ ጌታ ነው በጌታ በክርስቶስ ኢየሱስ ስም ሰላም እላችኋለሁ እግዚአብሔር አምላካችን ስም የተባረከ ይሁን አሜን መጽሐፍ ቅዱስ እንደሚናገር ለእግዚአብሔር ያለ ማንንም የለም ለእግዚአብሔር ያለ ማንንም የለም ብዙ መልካም ሰዎች በሕይወታቸው አይታችሁ ይሆን ለእግዚአብሔር ያለ መልካም ግን ማንንም የለም ጥሩ የሚሰጡ ሰዎች አይታችሁ ይሆን ለእግዚአብሔር ያለ ግን ሰጪ የለም አንድያ ልጁን የሰጠ እግዚአብሔር ለእግዚአብሔር ያለ ማንንም የለም ሃሌሉያ ይሄንን ቃል በሕይወታችሁ ብትሉት የለም የምትሉት ነገር ሁሉ በእርሱ አለ ምትቆጥሩት ነገር ባይኖር የሚቆጠር እግዚአብሔር አለ ሀብት የሚሆን እግዚአብሔር ውበት የሚሆን እግዚአብሔር ዕውቀት የሚሆን ጓደኛ የሚሆን ወዳጅ የሚሆን ቢዘረዘር የማልቅ እግዚአብሔር ከናንተ ጋር አለ ዛሬ ነግራችኋለሁ እንደ እግዚአብሔር አገልጋይ እንደ እግዚአብሔር ያለ ማንንም የለም ሃሌሉያ ሙሴ የሕይወቱ ፍጻሜ ላይ የሕይወቱ መጨረሻ ላይ አለ እንደ እግዚአብሔር ያለ ማንንም የለም አለ ሃሌሉያ እንደ ፈርዖን አይነት ሰው አይቷል እንደ ኢያሱ አይነት ጃይንት ተዋጊ አይቷል በጣም ብዙ ጠቢባን በበዙበት ምድር ውስጥ ነው የኖረው ብዙ የሚቆጥራቸው በጣም ብዙ የሚያወራቸው ሰዎች ባሉበት ዘመን ነው ሙሴ ያደገው ተወልዶ ያደገው ዘመን ሁሉ ሊወራ የሚችል ብዙ ታሪክ ያለው ሰው ነው በሕይወቱ ፍጻሜ ላይ ዞር ብሎ ወደ ኋላ አይቶ ይመስለኛል ቆጥሮ ሁሉንም ካሰበ በኋላ እንደዚህ ያለ ይመስለኛል እንደ እግዚአብሔር ያለ ማንንም የለም ሃሌሉያ ይሄን ቃል እኮ የተናገረው መልካሚቱ ምድር ተስፋይቱ ምድር አስወርሳለሁ ብሎ ቃል ገብቶለት እግዚአብሔር ረኝነቱን አስጥሎት አውጥቶት ከእስራኤል ከብዙ ዋጋ ከፍሎ ማከለ ደርሶ ተመልካሚቱ ምድር ከፍ ባለ ስፍራ ላይ ወስዶ አሳይቶት አትገባም ብሎ ባልገባም እንደ እግዚአብሔር ያለ ማንንም የለም ሃሌሉያ ስለሰጠኝ አይደለም ስለጨበጥኩት አይደለም ማንነቱን ነው ማወራው ስጦታውን ሳይሆን ሰጪውን ራሱን እግዚአብሔርን ነው ማወራው አለ ሃሌሉያ እንደ እግዚአብሔር ያለ ማንንም የለም እኛ ብንሆን ኮምፕሌን ነው የምናደርገው ተከትዬ እንደዚህ ሆኜ እንዴት እንደዚህ ምንላቸው ማለት ነገሮች አሉ አይቶ መልካሚቱ ምድር አይቶ ለምለም ሆኗን አይቶ የምድሪቱን ፍሬ ቼክ አድርጎ ቀምሶ አምጥተው አሳይተው አትገባም ሲለ ኮምፕሌን አላደረገም አንተ ልክ ነህ ሃሌሉያ እግዚአብሔር ልክ ነው ከማንነቱ ነው የሙሴና የእግዚአብሔር ሪሌሽንሺፕ የጀመረው ከማንነቱ እንጂ ከስጦታው አይደለም ከነገር አልጀመረም ስለዚህ ነገር ሲወሰድበት አላለቀሰም አላቆረፈም እግዚአብሔርን መከተል ምን ዋጋ አለው ማገልገል ምን ዋጋ አለው ብሎ አላቆረፈም ያለው እንደዚህ ነው እንደ እግዚአብሔር ያለ ማንንም የለም ሃሌሉያ ዛሬ ጠላቶቻችን ሁኔታዎቻችን ዙሪያችን እየሰማና ወጃለን እንደ እግዚአብሔር ያለ ማንንም የለም ለኔ ማንንም የለም ላንተ ማንንም የለም ላንቺ ማንንም የለም እግዚአብሔር ብቻ መልካም ነው አሜን ክብር ለኢየሱስ ይሁን ዛሬ የምናገርበት ርዕስ
እናገርበት መነሻ ክፍሌ በዳንኤል መጽሐፍ ላይ ያለ ነው። የእግዚአብሔርን በዘመናችን ላይ ያለውን የእግዚአብሔርን ሐሳብ መረዳት በሚል ቃል ነው ዛሬ የምንካፈለው። ሰሞኑን ስለ ዘመን እያወራን እያየን ነው የቆየነው። እግዚአብሔር በዘመናችን ላይ ምን እንድናደርግ ያለፈው ሳምንት ያየነው እግዚአብሔር በዘመናችን ላይ ፈርተነው አክብረነው ሐሳቡን እስከ ፍጻሜ ድረስ እንድንሄድ እግዚአብሔር ያለፈው ሳምንት ሲናገረን ነበር። ወደ ኋላ መመለስ አልችልም ካለኝ ጊዜ አንፃር። ዛሬ ግን በዘመናችን ላይ ያለው የእግዚአብሔርን ሐሳብ መረዳት ዓላማውን መረዳት የእግዚአብሔርን ሐሳብ በዘመናችን ላይ ያለው ካልተረዳ ዘመንኛ የሆኑ ነገሮች ሁሉ ድራይቭ ያደርጉናል፣ ይዘውን ይሄዳሉ። የሚመጡ ነገሮች ሁሉ ዓላማችንን ያስቱናል፣ መንገዳችንን ያስቱናል። ምክንያቱም ዓላማ የለም። ከቤታችን ስንወጣ የት እንደምንሄድ አስበን ካልወጣን መሀከል ላይ ደርሰን ደስ ወዳለን ነው የምንሄደው። ነገር ግን ዓላማ ያለው ሰው የሚሄድበትን ያውቀዋል፣ ግቡን ያውቀዋል፣ እቅሉን ያውቀዋል፣ ምን እንደሚሰራ ያውቃል፣ ምን ማውራት እንዳለበት ያውቃል። እያንዳንዱ የሚመጡትን ነገሮች ሁሉ ለዓላማው ነው የሚያውለው። በጌታ በክርስቶስ ኢየሱስ ስም ዛሬ ጸልያለሁ፣ ደግሞ መባረካችኋለሁ። ለየግላችሁ በዘመኑ ላይ እግዚአብሔር በዘመናችሁ ላይ ያለውን ዓላማ መረዳት ይሆንላችሁ። ዓላማውን ያወቁ ሰዎች ዘመንን አልፈው ይሄዳሉ፣ ሁኔታን አልፈው ይሄዳሉ። አንድ ጊዜ ከልጄ ጋር ያወራው ወንድ ልጅ አለኝና ከሱ ጋር ያወራው እንደዚህ አለኝ። ማሚ አለኝ ቢላዋ እኮ የተፈጠረው ለመልካም ነገር ነው አለ። ቢላዋ ሽንኩርት ለመክተፍ ይሆናል አለኝ። ቢላዋ ፍሩት ለመቁረጥ ይሆናል፣ የመልካም ነገሮችን ሊሰራ ነው። የቢላዋው ዲዛይነር ወይም ዲዛይን አድራጊው ያደረገው ለመልካም ነገር ነው። ቢላዋውን ግን ለመጥፎ ዓላማ ማዋል ይችላል። ዓላማውን የሳቱ ሰዎች ያንን ቢላዋ አምጥተው ሰው መውጋት ይችላሉ፣ ሰው ሊገሉበት ይችላሉ። ያ ነገር ግን የተፈጠረው ለመግደል ሳይሆን ለመልካም ነገር ነው። በጌታ በኢየሱስ ስም ከተፈጠርንበት እግዚአብሔር ሊሰራብን ከወደደው ዓላማ ዞር የሚያደርገን ሁሉ ዛሬ ከመንገዳችን ላይ ተጠረገ ይሁን። ለተፈጠርንበት እግዚአብሔር ላየልን በዘመናችን ላይ በሁኔታዎቻችን ላይ ሊሰራ ያለውን ሐሳብ እግዚአብሔር በዘመናችን ላይ ይጨርሰው። አሜን። ኢየሱስ ጌታ ነው። ምዕራፍ 3 ላይ እንሄዳለን። ዳንኤል ምዕራፍ 3 ላይ መነሻ ሐሳቤ ያለው እሱ ጋራ ነው። እንደምታውቁት የወርቁ ምስል ከቆመ በኋላ ዳንኤልን ሊፈትኗቸው ያንን የወርቅ ምስል አቁመው ለዛ ምስል የማይሰግዱ ሁሉ ወደ እሳቱ እንደሚጣል አዋጅ ከወጣ በኋላ ዳንኤል ከጓደኞቹ ጋር የወሰኑትን ውሳኔ እናያለን። ቶሎ እያልኩኝ ለመሄድ ሞክራለሁ። የትርጉም መጽሐፍ ነው ያስኩት። በጌታ በክርስቶስ ኢየሱስ ስም አነባለሁ። እርሱም ከቁጥር 25 ጀምሮ ያለው ነው። እኔ ሞር ትኩረቴ ያለው ከፍ ያለውን እናንተ ማንበብ ትችላላችሁ። እርሱም እነሆ ያልታሰሩና ያልተጎዱ 4 ሰዎችን በእሳት ውስጥ ሲመላለሱ አያለው። አራተኛውም የአማልክት ልጅ ይመስላል አላቸው። ናቡከደነጾርም ወደሚነደው የእቶን እሳት በር ቀረብ ብሎ ከፍ ባለ ድምፅ እናንተ የልዑል አምላክ አገልጋዮች ሲድራቅ ሚሳቅ አብድናጎ ኑ ውጡ፣ ወደዚህ ኑ አላቸው። ስለዚህ ሲድራቅ ሚሳቅና አብድናጎ ከእሳቱ ወጡ። መኳንንቱ፣ ሹማምንቱ፣ አገረ ገዦቹም የቤተ መንግስት አማካሪዎቹም በዙሪያቸው ተሰበሰቡ። እነሱም እሳቱ ሰውነታቸውን እንዳልጎዳው ከራሳቸውም ጠጉር አንዲቷ እንኳን እንዳልተቃጠለች አዩ። የመጎናጸፊያው መልክ አልተለወጠም፣ የእሳትም ሽታ በላያቸው አልነበረም። ኢየሱስ ጌታ ነው። እነ ዳንኤል ለቆመው ምስል አንሰግድም ሲሉ እነዚህን 4ቱን ወጣቶች በሙሉ ወደ እሳት ውስጥ ይከታሉ። በእሳት ውስጥ ከከተቷቸው በኋላ ልክ እንደ ትርኢት ንጉሱ ናቡከደነጾር በዙፋኑ ላይ ቁጭ ብሎ መኳንንቶችም ተሰብስበው የሚሆነው የነ ዳንኤልን መጨረሻ እናያለን ብለው እየተጠባበቁ ነበረ። እየተጠባበቁ እያሉ
እግዚአብሔር ግን ሃሌሉያ ዛሬም መጨረሻችሁን ውድቀታችሁን ስብራታችሁን ሐዘናችሁን ለሚጠባበቅ በጌታ በኢየሱስ ስም የትንቢት ቃል እናገራለሁ ክብራችሁ ይታያል ሞታችሁ በሚጠበቅበት የሞታችሁ ዜና በሚሰማ ለመስማት በሚጠበቅበት ቦታ እግዚአብሔር የሕይወታችሁን ዜና እግዚአብሔር የምስራቻችሁን ከፍ ባለ ሁኔታ በጌታ በኢየሱስ ስም ይገልጣዋል እነ ዳንኤልን እንደዛ አድርጎ የጠበቀ ከጠበቀው ግን ውጪ ሆነ ነገር ሆነ የእውነት ያየማይማል መሰለው ጠራና ሰዎችን ያስገባነው 4 ሰዎች አይደለም ወይ እኔኮ አሁን 3 ሰው ያስገባነው የማየው ግን 4 ነው አራተኛው ደግሞ ዝም ብሎ ዳንኤልን የሆነን የሚመስል አይደለም የአማልክትን መልክ የሚመስል አብሯቸው አያለው አለ ሃሌሉያ ለጨካኞች እግዚአብሔር ይገለጣላቸዋል ለሁኔታ አንሰግድም ለቆመው ምስል አንሰግድም በዘመናችን እግዚአብሔር በሰጠን እድሜ እግዚአብሔር በሰጠን ጊዜ ለእግዚአብሔር ብቻ እናመልካለን በዘመናችን እግዚአብሔር ይመለካል በኔ ቤት በኔ ህይወት እግዚአብሔር ብቻ ይመለካል ለሚሉ እርሱ እግዚአብሔር መልአኩን ይልካል የአማልክት መልክን የሚመስል ዛሬ በዘመናችሁ ላይ ማንን ልታመልኩ ወስናችኋል የውሳኔ ህይወት ነው የሚያስፈልገን በተጨመረልን ቀን ላይ በተጨመረልን ጤንነት ላይ በተጨመረልን ሁኔታ ላይ ማንን እንደ ኢያሱ እንደዚህ ነው ምንለው ኢያሱ በህይወቱ መጨረሻ ላይ የምታመልኩትን ዛሬ ምረጡ እኔና ቤቴ ግን እግዚአብሔርን እናመልካለን ምርጫ ዲስከሽን አይደለም ኢያሱ ያቀረበው ለህዝቡ ምን ይመስላችኋል ብሎ አይደለም ያቀረበው ነገር እስቲኑና እንወያይ እስቲኑና ምን ይመስላችኋል እናውራ ማን ይመለክ በእናንተ ቤት ማን ይመለክ በኔስ ቤት ማን ይመለክ አላለም እናንተ የምታመልኩት ምረጡ እኔና ቤቴ ግን እግዚአብሔርን እናመልከዋለን በኔ ቤት ገንዘብ አይመለክም በኔ ቤት ክብር አይመለክም በኔ ቤት ውበት አይመለክም በኔ ቤት ስኬት አይመለክም እኔና ቤቴ ግን እግዚአብሔርን እናመልከዋለን አምልኮ ውሳኔ ነው እግዚአብሔርን መከተል ውሳኔ ነው ውሳኔያችሁ ዛሬ ምንድነው እነ ዳንኤል ወሰኑ አገር ሁሉ እኮ ሰግዷል ዳንኤል ግድ የለም እችን ክፉ ቀን እንደምን መለፉ ቢል ኖ ቀጥ ብለው ቆሙ ነው ሁሉ ተደፍቷል ሁሉ ዝቅ ብሏል እነ ዳንኤል ግን አምላክ ማን እንደሆነ የገባቸው እግዚአብሔር ማን እንደሆነ የገባቸው ሰው ስለሰገደ የማይሰግዱ ሰው ስላጎነበሰ የማያጎነብሱ ሰው ስለወደቀ የማይወድቁ እግዚአብሔርን በዘመናቸው ላይ ኦነር ያደረጉ እስከሞት ድረስ ሊከተሉት እስከ እሳት ድረስ ሊከተሉት የወሰኑ ትናንሽ ወጣት ልጆች ምርኮኞች ወጣቶች በንጉስ ፊት ሞገስ አግኝተው ንጉስ ጋር የቀረቡ ንጉሱ ሳይሆን ንጉሱ ጋር ያቀረባቸው ማን እንደሆነ የገባቸው ሃሌሉያ እግዚአብሔርን በሁኔታ አንለውጠው እግዚአብሔርን በስኬት አንቀይረው እግዚአብሔርን በምድር አንቀይረው የሆነላችሁ ሁሉ የሆነው ከእርሱ የተነሳ እነ ዳንኤል ሞገስ አግኝተው ነው ንጉስ ጋር የቀረቡት ዛሬ ግድ የለም እንደ ሞደርን ይመስላል ብልጠት ይመስላል እንደችን ጊዜ እንለፋት ተመሳስለን እንለፍ እነ ዳንኤል መመሳሰል አልፈለጉም ሁሉ ሲሰግዱ እነሱ ግን ቀጥ ብለው ቆመው መጽሐፍ ሲናገር የገፈተሯቸው የእሳቱ ወለፈን በላቸው ገደላቸው ነው የሚለው እነ ዳንኤል ግን ሃሌሉያ እነ ዳንኤል ግን እሳቱ ውስጥ ገብተው ሲወጡ መጽሐፍ ሲናገር የመጎናጸፊያቸው ከለር እንኳን አልተቀየረም ይላል ሃሌሉያ እሳቱን እኮ 7 እጥፍ ነው እንደሚያደርገው ንጉስ ተበሳይቶ ሰው ብሏቸዋል መኳንንቶች መሳፍንቶች ብሏቸዋል ኖ ሲሉ ለንጉስ ሲነግሩ ንጉሱን መጣና እንደዚያንኑ ቃል ሲላቸው ንጉስ ሺህ ዓመት ነገስ የምናመልከው አምላክ ካቆምከው እሳት እቶን ያድነናል ባድነንም ግን ላቆምከው ምስል ምን አንልም አንሰግድም ንጉስ ስለመጣ ሐሳብ አይቀይሩ ታች ብቻ አይደለም ቅድስናቸው ሰፈር አይደለም ቅድስናቸው የሆኑ የሚታወቁ ሰዎች በሌሉበት አይደለም በንጉስ ፊትም በእነሱ ህይወት ከናቡከደነጾር የሚበልጥ ሌላ ንጉስ አለ የሾሙት ሌላ ንጉስ አለ የተከተሉት ሌላ ንጉስ አለ መጥቶ ሲነግራቸው ንጉስ ስለሆነ አላሉ ኖ ንጉስ ሺህ ዓመት ንገስ ክብሩ ላንተ ይሁን ሺህ ዓመት መንገስ ላንተ ይሁን ስግደት ግን ለእግዚአብሔር ነው አምልኮ ግን ለእግዚአብሔር ነው ውዳሴ ግን ለእግዚአብሔር ነው በዘመናቸው ላይ እግዚአብሔርን አምልከውታል
የሚያመልኩትን በቤታቸው ላይ የሚያመልኩትን ሰው ቢያያቸውም የሚያመልኩ ሰው ባያያቸውም ቅድስናቸው በሁኔታ ተኮር ያልሆነ ቅድስናቸው ምድራዊው አካባቢው ሰው በከበበው ብቻ ሳይሆን በጓዳቸው በአደባባይ የሚያመልኩ ልጆች እግዚአብሔር ይፈልጋል መጽሐፍ ሲናገር ሲወጡ የመጎናጸፊያቸው ሽታ አልተለወጠም ደግሞ የእሳቱ ሽታ በእነርሱ ላይ አለ ዋው እንዴት ሆኖ እሳቱ ወላፈን ውጭ ያለውን ከገለው እነሱ ጋር እንዴት አልደረሰም አብሯቸው የገባ የሚከለክል ነበር ያ ሽታ እንኳን ሞት አይደለም ሽታ እንዲያርፍባቸው እንኳን አልፈቀደም ንውጡ አለ መኳንንቶቹ ምን አደረጓቸው ያ ከበባቸው ተአምር ነው ሆኖ የማያቅ ነገር ነው ብዙ ሰው ተአምር ይፈልጋል ብዙ ሰው ድንቅ ይፈልጋል ብዙ ሰው የእግዚአብሔርን አደራረግ በህይወቱ ላይ ይፈልጋል እግዚአብሔርን ግን እስከ ሞት ለመከተል የሚወስን ሰው በጣም ጥቂት ሰው ነው ወገኖቼ እግዚአብሔር በዚህ መንፈስ ህይወታችንን ይባርካው ቢያበላንም ባያበላንም ቢሰጠንም ባይሰጠንም በምንም ምክንያት ስግደት ለእግዚአብሔር ብቻ ይሆን ሞት እንደሆነ በኤኒሜንስ ለሰዎች ህይወት ውስጥ ይመጣል እኛ ዘላለማዊ እንጂ ምድራዊ ለዘላለም ምድር ላይ አንኖርም የምንሄድበት ምድር አለ የሆነ ቀን በሆነ ምክንያት እንሄዳለን በተሰጠን ዘመን ላይ ግን እግዚአብሔርን ብቻ አምልከን ማለፍ ይሆነልን መጽሐፍ ሲናገር ጠራቸው ይላል ወጡ ይላል ሽታም በእነሱ ላይ አልነበረ ቁጥር 8 እንደዚህ ይላል ከዚያ ናቡከደነጾር እንዲህ አለ መልአኩን ልኮ ሃሌሉያ ይሄን ዳንኤል አይደለም እያለ ያለው ናቡከደነጾርም እንዲህ አለ መልአኩን ልኮ አገልጋዮቹን ያዳነ ሃሌሉያ የሲድራቅ የሚሳቅ የአብደናጎም አምላክ ይባረክ በእርሱ በመተማመን የንጉሥን ትእዛዝ ጥሰው ከአምላካቸው በቀር ሌላ አምላክን ላለማገልገልም ሆነ ለእርሱ ላለመስገድ ፈቃደኛ ባለመሆን ህይወታቸውን አሳልፈው ሰጥተዋልና ሃሌሉያ የወጣው ምስክርነት ከንጉስ በህይወት ዘመናቸው በእርሱ ምን ብለዋልና ተማምነዋልና ናቡከደነጾር ነው ያለ የንጉስን ቁጣ የንጉስን ትእዛዝ ጥሰው የሄዱበት ምክንያታቸው በእርሱ ምን ብለዋልና ይላል ተማምነዋልና በእርሱ ስለተማመኑ የንጉስን ትእዛዝ ሽረው ጥሰው ከእርሱ በቀር ላለማገልገልና ላለማምለክ ወስነዋልና ሃሌሉያ የዳንኤልን ውሳኔ ዳንኤል አይደለም ጓደኞቹ አይደለም ወጥቶ የተናገረው ንጉሱ መጣና እንደዚህ አለ ከነ ዳንኤል አምላክ በስተቀር ሌላ አምላክ አይሆን አለ ምክንያቱ ሲባል እነሱ በውሳኔ ነው የተከተሉት በአምላካቸው ምን ብለዋልና ተማምነዋልና ዛሬ እግዚአብሔር ምን ያህል እንተማመነዋለን ምን ያህል ዛሬ ህይወታችንን በእግዚአብሔር እጅ ላይ እንጥለዋለን ምን ያህል እርግጠኞች ነን እንደ ዳንኤል አይናችን የሚያየው እሳት እኮ ፊዚካል ዓለም የተገለጸ እሳት ነው እሳቱ መጠኑ ሲጨመር ራሱ እነ ዳንኤል ያዩ ነው የተጨመረው ከሚነደው እሳት ግን በአምላካቸው ላይ ተማምነው ነበር በእግዚአብሔር ለሚተማመኑ እግዚአብሔር ራሱ ይመጣላቸዋል ወገኖቼ ዛሬ ተማምነን እናመልከው ተማምነን በህይወታችን ላይ እንራመድ እግዚአብሔር ለሚተማመኑት እሱ ጋሻ ነው ሃሌሉያ እግዚአብሔር ምን ብለዋልና አለ ተማምነዋልና ስለዚህ አለ የንጉስን ቁጣ ሳይፈሩ ትእዛዙን ጥሰው ከሱ በስተቀር ሌላ አናገለግልም አያችሁ በዘመናችን ላይ ሌላ የሚገለገል ነገር አለ አምላክ ልሁን የሚል ነገር አለ ስግደታችንን የሚፈልግ አቴንሽናችንን የሚፈልግ ጉልበታችንን የሚፈልግ እኛነታችንን የሚፈልግ በመድር ላይ በጣም ብዙ ነገር አለ እነ ዳንኤል ግን እንደዚህ አሉ በኔኛ ዘመን ላይ አሉ ሃሌሉያ ሌላ የሚገለገልም ሌላ የሚመለክም የለም ዛሬ ምን ትወስናላችሁ የናንተ የግል ውሳኔያችሁ ምንድነው የኔ እህት በዘመንሽ ላይ ማን ልታገለግል ወስነሻል ወንድሜ በዘመን ላይ ማን ልታገለግለው ወስነሃል ደግሞ አገልግሎትና አምልኮ አንድ ነው የምታውቁትን አምላክ ነው የምታመልኩት የምታውቁትን አምላክ ነው የምታገለግሉት ዳንኤል ንጉሱ ሲናገር እንደዚህ ነው ስለዚህ አለ
ህይወታቸውን አሳልፈው ምን ብለዋልና ይላል ሰጥተዋልና ሃሌሉያ ስለተማመኑ ለእግዚአብሔር ብቻ እንኖራለን ሲሉ ህይወታቸውን አሳልፈው ሰጥተዋልና ይልና ቀጥሎ እንደዚህ ይላል ስለዚህ ይላል እንደዚህ የሚያድን ሌላ አምላክ የለምና ሃሌሉያ እንደዚህ የሚያድን ሌላ አምላክ የለምና በሲድራቅ በሚሳቅ በአብደናጎ አምላክ ላይ ማንኛውም ቃል የሚናገር ህዝብ ሁሉ ልዩ ልዩ ቋንቋ የሚናገር ሁሉ ይቆረጣል ቤቶቻቸው ፍርስራሾቻቸው የፍርስራሽ ክምር ይሆናል በየ አዝዣለሁ አለ ይሄ ነው የእግዚአብሔር ዓላማ እነ ዳንኤልን እሳት ውስጥ ከቶ ሰርከስ እንዲሳይሆን ትሬት እየሰራ አይደለም እግዚአብሔር በዘመናቸው ላይ የእግዚአብሔር ዓላማ በመድሪቱ ላይ በእነሱ ምክንያት አምላክ እንደሆነ እንዲታወቅ በእነሱ ላይ ገዢ እንደሆነ እውነተኛ አምላክ ሌላ የለምና ነው ያለው ይህ ሰው እስራኤላዊ አይደለም ይህ ሰው የኪዳን ሰው አይደለም ይህ ሰው አምላክ የሚለው በጣም ብዙ የሚያመልካቸው ነገሮች አሉ በአካባቢው በግዛቱ ላይ ጨረቃን የሚያመልኩ ብዙ አይነት አማልክቶችን የሚያመልክ ምድር ላይ ነው በዛ ምድር ላይ ግን በእነ ዳንኤል ምክንያት በእነሱ ጭካኔ ምክንያት በእነሱ አንሰግድም በማለት ምክንያት የእግዚአብሔር አምላክነት በዘመናቸው ላይ ታየ እግዚአብሔር በመከራ ውስጥ ቢያሳልፋችሁ እግዚአብሔር ደስ በማሰኝ መንገድ ቢያሳልፋችሁ እግዚአብሔር የሚገራርም ተአምር በህይወታችሁ ላይ ቢያመጣ የእግዚአብሔር አጀንዳ የኛን ስም የሰውን ስም ማርገብገብ ሳይሆን በዘመናችን ላይ የእግዚአብሔር ዓላማ አምላክነቱን ለመግለጥ ነው በቤትሽ እግዚአብሔር መገለጥ ይፈልጋል በቤት እግዚአብሔር መገለጥ ይፈልጋል በቤታችን እግዚአብሔር አምላክ መሆኑን መታወቅ እግዚአብሔር ይፈልጋል በእነ ዳንኤል ምክንያት በመድር ላይ ስሙ ገነነ በመድር ላይ ስሙ ተገለጠ ዛሬ እግዚአብሔር ስሙን የሚገልጡን ትውልድን እግዚአብሔር ሊያስነሳ ወዷል ሃሌሉያ ክብር ለኢየሱስ ይሁን በዚህ ወቅት ላይ እግዚአብሔር ያላለ ሰው ማን አለ እግዚአብሔር አንዳንዴ መከራን ያመጣና ማይመች ነገርን ያመጣና እግዚአብሔርን ከፍ ያደርጋል ስሙን ከፍ ያደርጋል አዳኝነቱን ከፍ ያደርጋል ቃል የማይጠራ የለም የማይጸልይ የለም የማይጾም የለም የነ ዳንኤል አምላክ እንደዚሁ ነበር በመከራ ውስጥ አስገብቷቸው በማይመች ሁኔታ ውስጥ አስገብቷቸው በነሱ ዘመን ግን በነሱ ህይወት ግን እግዚአብሔር አምላክነቱ ተገለጠ አምላካ ከአማልክቶች መካከል ምናልባት የእስራኤል አምላክ ተብሎ ይሆናል የተቀመጠው ለክ የጨረቃ አምላኮች እንዳላቸው ጣዖት አምላኪዎች እንዳላቸው ብዙ አማልክቶች ያሉበት ምድር ላይ ስለነበሩ የእግዚአብሔርም ስም ምናልባት እንደዚህ የሚል ቃል የለም ምናልባት እንደዛ ተጽፎ ሊሆን ይችል ነበር እግዚአብሔር ግን በዳንኤል ምክንያት እግዚአብሔር ግን ለሌላ አንሰግድም በሚሉ ወጣቶች ምክንያት ለቆሙ ምስል አንደፋም ባሉ ወጣቶች ምክንያት ሌላ ከዳንኤል አምላክ ሌላ የሚያድን እንደሌለ እኔ አውቃለሁ አለ ሃሌሉያ ስለዚህ ህግ ወጣ ለሱ የማይኖር ለእግዚአብሔር የማያመልክ በተለያየ ቋንቋ ነው የሚለው በተለያየ ቋንቋ ያለው ሁሉ የዳንኤል አምላክን የማያመልክ ካለ ቤታቸው የፍርስራሽ ክምር ይሆናል አለ ዛሬ ልባርካችሁ ባካችሁ በዘመናችሁ እግዚአብሔር በእናንተ ምክንያት ይገለጥ በቤታችሁ በስራ ቦታችሁ በትውልዳችሁ ምን አይነት አምላክ ነው ሳይሆን ያድናል የሚያድን ነው የዳንኤል አምላክ የሚታደግ ነው ማስካዳጋባጋያ እግዚአብሔር እንደዚህ ነው ያለኝ ስሜን ላውጅ ወጥቻለሁ አዳኝነቴን ላውጅ ወጥቻለሁ እግዚአብሔርነቴን በትውልድ መካከል ልገልጥ መጥቻለሁ ብዙ አማልክቶች ቢኖሩ አምላክ ግን እግዚአብሔር ብቻ ነው አዳኝ እግዚአብሔር ብቻ ነው በዘመናችን ላይ እግዚአብሔር መታወቅ ይፈልጋል እግዚአብሔር ዓላማው ይሄ ነው እነ ዳንኤልን እሳት ውስጥ ገብቶ ማውጣት ሳይሆን በገብተው ባለመቃጠላቸው ምክንያት የሚያመልኩት ማን መሆኑን ለመግለጽ ነው እግዚአብሔር ዛሬ በእንቲወት በኔ ህይወት ይሄንን ይፈልጋል እግዚአብሔር አዳኝነቱን ምዕራፍ 6 ላይ ልውሰዳችሁ ክብር ለኢየሱስ ይሁን ቁጥር 19 እዚህ ጋር ደግሞ ዳንኤል ለብቻውን ታገኙታላችሁ ለ30 ቀን ሌላ ለአምላክ እንዳትጸልዩ ጸሎት እንዳታቀርቡ ከንጉሱ በስተቀር ዳንኤል በሌላ ምክንያት መያዝ ስላልቻለ ሃሌሉያ ዳንኤል በወንጀል አይገኝም ዳንኤል በኃጢአት አይገኝም ዳንኤል ጉቦ በመቀበል አይገኝም ዳንኤልን በብዙ ምክንያት ፈተኑት ዳንኤልን ወንጀለኛ አድርገው ሊቆጥሩት የሚችል አንድም ኤቪደንስ
ዲፈረንስ የላቸው ሰውየው በጽድቅ የሚኖር ነው ሰውየው በቅንነት ታማኝነት የሚኖር ነው ስለዚህ እንደዚህ ያሉ ዳንኤልን ማግኘት የሚቻለው ከአምላኩ በሕግ በስተቀር አለ ዳንኤል በሌላ አይገኝም ሃሌሉያ በመስሪያ ቤታችሁ እንደዚህ በኢየሱስ መታወቅ ይሆንላችሁ ከእግዚአብሔር ሕግ በስተቀር እሷ ሌባ ናት እኛም እናማለን እሷም ታማለች እሱም ይሰርቃል እኛም እንሰርቃለን እሷም ትዘሙታለች እኛም እንዘሙታለን አንድ አይነት ህይወት ነው አሁን ያለው በኢየሱስም ይህ አንድ አይነት የድብልቅልቅ ህይወት ግን በኢየሱስም ያበቃል ልዩነት ይሆናል በትምህርት ቤት ልዩነት ይሆናል በስራ ቦታ ልዩነት ይሆናል በአካባቢ ልዩነት ይሆናል እነሱም ዘፈን ይሰማሉ እኛም ዘፈን እንሰማለን እነሱም ይጠጣሉ እኛም እንጠጣለን ልዩነቱ እነዚህኞቹ ተደብቀው ነው የሚጠጡት እነዚህኞቹ ደግሞ በአደባባይ ነው የሚጠጡት ኖ ዳንኤል ግን እንደዛ አይደለም ትውልድ ያውቀዋል ገዦች ያውቁታል አካባቢ ያውቀዋል ህይወቱ የተገለጠ ህይወት ነው ጽድቁ የተገለጠ ጽድቅ ነው ስለዚህ ሞከሩ በጉቦ አይያዝም በውሸት አይያዝም ንጉስ በማማት አይያዝም ንጉስ ለአመፅ በማስነሳት ዳንኤል አይገኝም እንደዚህ አሉ ዳንኤልን ማግኘት ከባድ ነው አሉ በኢየሱስም ህይወታችን እንደዚህ የተባረከ ይሁን በጽድቅ ህይወት እግዚአብሔር ህይወታችንን ይባርከው እግዚአብሔር የአደባባይ ብቻ እግዚአብሔር የፑልፒት ብቻ አምላክ አይደለም ቢሆንማ ክርስትና እንዴት ቀላል ነበር ምክንያቱም ፑልፒት አካባቢ እንቀደሳለን ሰፈር ሰው ያለበት ቦታ እንቀደሳለን በጓዳችን በውስጣችን ማንንም በሌለበት እንዴት ናችሁ እነ ዳንኤል ግን በውጭም በውስጥም አንድ አይነት ህይወት ነው ያለው ሰው ቢያየውም ባያየውም ቅድስና ለእግዚአብሔር ብለዋል መለየት ለእግዚአብሔር ብለዋል ጓደኞቹ ሞከሩ አልገኛሉ ዛሬም በኢየሱስም በክፎች የማትገኙበት የክርስቶስ የሆነ የጽድቅ መንፈስ ቤታችሁን ህይወታችሁን ኑራችሁን ይሙላ ልዩነት ይሁን እግዚአብሔር ዛሬ በዚህ ዘመን የሚፈልገው እንዲህ አይነት ልዩነት ነው ስለዚህ እንደዚህ አሉ ከአምላኩ ሕግ በስተቀር ዳንኤል ማግኘት አይቻልም ስለዚህ እንዲህ እንበላሉ ዋው ስለዚህ እንዲህ እናደርጋሉ ለአንድ ወቅት ጸሎት እንዳይደረግ ዳንኤል ደግሞ በልማዱ በየሰዓቱ በቀን 3 ጊዜ ገብቶ መጸለይ የእስራኤል ሕግ ይሄ ነው ልማዳቸው ይሄ ነው ያውቁታል ዳንኤልና ጸሎት ዳንኤልና አምልኮ ሲሪየስ እንደሆነ ያውቃል ከእግዚአብሔር ጋር ያለው ሪሌሽንሺፕ ዳንኤል እንደማይቀልድበት ያውቃል ወንድሞቼና እህቶቼ እንዴት ነን ከእግዚአብሔር ጋር ህይወታችን አምልኳችን እንዴት ነው የጸሎት ህይወታችን እንዴት ነው ሪሌሽንሺፓችን ከእግዚአብሔር ጋር እንዴት ነው ሲመቸን ስራ ሳይኖረን ወይም ያስቸጋሪ ነገር ሲመጣ እግዚአብሔር ምን ፈልገው ወይስ እግዚአብሔር የሁል ጊዜ አምላካችን ነው እግዚአብሔር የሁል ጊዜ አምላካችን ሊሆን ይፈልጋል የሁል ጊዜ አምላካችን ሃሌሉያ የዳንኤል አምላክ እግዚአብሔር የሁል ጊዜ አምላኩ ነው ዳንኤልና እግዚአብሔር ባስደመደው ሰዓት ላይ ዳንኤል አለ ሕጉን ሰማ ዳንኤል መጽሐፍ ሲናገር ዳንኤልም ይላል እንደ ልማዱ ሃሌሉያ እንደምኑ እንደ ልማዱ ሊጸልይ ገባ ይልና መስኮቱን ቢዘጋ እንኳን ምን አለ ክፉ ቀን እስከሚያልፍ ድረስ እቺ 30 ቀን እስከምታልፍ ድረስ ስማርት ሆኖ ጠቢብ ሆኖ እንደኛ ዘመን እንደኛ አደራር እንደኛ አቆጣጠር ምን አለ ጸሎት በጓዳ ነው ተደብቆ ቢጸልይ ከእግዚአብሔር ጋር ያለው ግንኙነት እሱ በጓዳው ቢጨርሰው ምን አለበት ብለን እናልፈው ነበር በእኛ ጊዜ ቢሆን ኖሮ ዳንኤል ግን እንደዚህ ይላል እንደ ልማዱ መስኮቶቹንም ወደ ምስራቅ ምን አደረጋቸው ይላል ከፈታቸው ሃሌሉያ ዘግቶ ተደብቆ ሳይሆን የዳንኤል አምላክ እግዚአብሔር ማን እንደሆነ ራሱ ያውቀው ነበር እግዚአብሔርን ስለሚያውቀው ለዚህ ነው በዳንኤል መጽሐፍ ላይ አምላኩን የሚያውቀስ ይበረታል ደግሞም ያደርጋል አለ የድርጊት ሰው ነው አለ ሃሌሉያ እግዚአብሔርን ያወቅነው ስንመጣ እየበረታን እንጂ እየደከምን አንሄድም ብርታት ያለው አምላክን በማወቅ ውስጥ ነው ተመጣጣኝ ምግብ በመብላት ሳይሆን አምላክን በማወቅ ውስጥ ግን ብርታት አለ ዳንኤል የመበርታቱ ሚስጥር አምላኩን ማወቁ ነበር ስለዚህ መጽሐፍ ሲናገር ሳይደበቅ መስኮቶቹን ከፍቶ ሲጸልይ ተያዘ ስለዚህ የተዘጋጀለት ነገር ነበር ቁጥር 19 ጀምሮ ያለውን አነባለሁ መጽሐፍ ሲናገር ወደ አንበሳ ጉድጓድ ውስጥ ወረወሩት ይላል ቁጥር 19 ላይ እንደዚህ ይላል
በማለዳም ገና ጎህ ሲቀድ ንጉሥ ተነስቶ ወደ አንበሶቹ ጉድጓድ እየተጣደፈ ሄደ። ወደ ጉድጓዱም ቀርቦ በሐዘን ድምፅ ሃሌሉያ በሐዘን ድምፅ ዳንኤል የይሖዋ አምላክ አገልጋይ ዳንኤል ሆይ ሁሉ ጊዜ የምታመልከው አምላክ ከአንበሶች ሊያድንህ ችሏል ወይ? ሁሉ ጊዜ ምን የምትለው የምታመልከው አምላክህ። አያችሁ አሁን ነገሩ የሆነው ከማጋራ ነው ከአምላኩ ጋራ ነው። ዳንኤልን ነው የሚጠይቀው። በሐዘን ነው የመጣው። ምክንያቱም የአንበሳን ባህሪ ያውቀዋል። የተራቡ አንበሶች ምን እንደሆኑ ያውቀዋል። በሐዘን ድምፁን ቀስ አድርጎ ሲመጣ ያለው እንዴ የልዑል ባሪያ ሃሌሉያ ዳንኤል የይሖዋ አምላክ አገልጋይ ዳንኤል ሆይ። ዳንኤል እኮ ሃይ ፖዚሽን ያለው ሰውዬ ነው። በመንግስቱ ላይ እኮ ትልቅ ፖዚሽን ያለው ሰው ነው። መታወቂያው ግን የያዘው ወንበር ሳይሆን የዳንኤል መታወቂያ የመጣበትን ቦታ ሳይሆን የዳንኤል መታወቂያው አምላክን ማገልገሉ ነው። ዛሬ በምን ትታወቃላችሁ? ዛሬ በምን እንታወቃለን? መታወቂያችን ልብሳችን ነው ወይስ ፋንሲ መኪናዎቻችን ያዝናቸው የሚገራርሙ ነገር ወይስ ከእግዚአብሔር ጋር ያለ ህይወት ነው መታወቂያችን? ዳንኤል እኮ ቢታወቅበት መታወቅ የሚገባበት ሹማምንት እኮ ነው። ከሹማምንቶች መካከል እኮ ነው ያለው ቦታ ያለው ስፍራ ያለው ሰው ነው። ነገር ግን እንደዚህ ነው ያለ የልዑል አምላክ አገልጋይ ዳንኤል ሆይ ሁሉ ጊዜ የምታመልከው አምላክህ ምን አድርጓል? አድኖሃል ወይ? አያችሁ እግዚአብሔርን ኦነር ስላደረገ አሁን ጥያቄው እንዲሆነ ከዚህ ውስጥ ኖርማል ሰው አይወጣም። ከዚህ ከአንበሳ ጉድጓድ ውስጥ ከአንበሶች መንጋጋ ማንም ሰው ገብቶ መውጣት አይችልም። ያንተ ግን ሁሉ ጊዜ የምታመልከው ሲመችህ አይደለም፣ ሲቀና አይደለም፣ ደስ ሲልህ አይደለም። አንተ ሁሉ ጊዜ ነው የምታመልከው። ያ ሁሉ ጊዜ የምታመልከው አምላክ ከአንበሶቹ ጉድጓድ ምን አደረገ? አዳነው ሆይ። ጥያቄው ይሄን ነው። እናንተ እግዚአብሔርን ስታመልኩ የእናንተን ጦርነት እሱ ይወስደዋል፣ የእናንተን ሞት ይወስደዋል፣ የእናንተን ግፊያ ይወስደዋል። እሱ በእናንተ ቦታ ላይ ይቀመጣል። ቢጠየቅ የሚመልስ ሃሌሉያ። ለጥያቄ ቢቀርብ የማያሳፍር አምላካችን እግዚአብሔር እንደዚህ ቃሉ እንዲህ ይላል። ዳንኤልም እንዲህ ብሎ መለሰ፣ ንጉሥ ሆይ ለዘላለም ንገስ። ንጉሥ ሆይ በፊቱ ቅን ሆኜ ስለተገኘው በአንተ ፊት በደል ስላልተገኘብን አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም። ሃሌሉያ። አዎ ምን ተገኝቶብኝ? በፊቱ በማፊት በእግዚአብሔር ፊት ቅንነት ተገኝቶብኛልና። አያችሁ ፕራውድ አላደረገም። እኔ በቅንነቴ በእግዚአብሔር ፊት በተገኘብኝ ነገር አንበሶቹን አፍ ምን አደረጋልኛል? ዘጋልኝ። ስለዚህ አልጎዱኝም። ማይጎዳ ነገር ስላልሆነ ሳይሆን በሚጎዳ ማዕከል ነው የተጣለው፣ በበላተኛ ማዕከል ነው የተጣለው። ነገር ግን እግዚአብሔር ቀድሞ ገብቶ የአንበሶቹን አፍ ስለዘጋ መጉዳት አልቻሉም። ዛሬም እነግራችኋለሁ ብዙ የሚጎዳ ነገር ባለንበት ምድር ላይ ነው ያለነው፣ ወቅት ላይ ነው ያለነው። ብዙ የሚጎዱ ነገሮች እያሉ በፊቱ ግን ያለን ህይወታችን፣ በእግዚአብሔር ፊት ያለን ምልልሳችን፣ በእግዚአብሔር ፊት ያለን የህይወት ታማኝነታችን ለሚመጣብን ነገር ሁሉ እግዚአብሔር ዋስትና ይወስዳል። እግዚአብሔር ዋስ መሆን የሚችል ነው። እግዚአብሔር ጠበቃ መሆን የሚችል ነው። እግዚአብሔር አስጣኝ አስዳ ከክፉ ነገር ሁሉ ሊያድን የሚችል አምላክ ነው እግዚአብሔር። የኛ ድርሻ እርሱን ማምለክ ነው። የኛ ድርሻ እርሱን መከተል ነው። የኛ ድርሻ በቅንነት በፊቱ መሄድ ነው። በኢየሱስም በአባቶቻችን ላይ የነበረ የቅንነት መንፈስ በዘመናችን ላይ ይሁን። በጌታ በኢየሱስም ባንቺ ላይ ይሁን። በጌታ በኢየሱስም ባንተ ላይ ይሁን። ተንኮለኛ መንፈስ፣ ምቀኛ መንፈስ በኢየሱስም የተጠረገ
ጥያቄው በእግዚአብሔር ፊት ምን ይገኝብናል ነው ምን ይገኝብናል በደናው ጊዜ ዳንኤል በህይወት እያለ በዙፋን እያለ በስልጣን እያለ ደስ የሚያሰኙ ነገሮች እያሉ በቅንነት ነው ያገለገለው በቅንነት ነው የኖረው የሚያደርጋቸው ነገሮች ሁሉ በቅንነት አድርጎ ለካ እግዚአብሔር ይመዘግባል ለካ እግዚአብሔር ይጽፋል ተገኝቶብኛል አለ በኢየሱስ ስም ቅንነት በእኛ ቤት ይገኝ በእኛ ህይወት ውስጥ ይገኝ እስቲ በእኔ ውስጥ ይገኝ በሉ በኢየሱስ ማያባራሃሪያ አልጎዱኝም ዛሬም ትንቢታዊ ቃል ልናገር ሚጎዳው አይጎዳቸው ለምን ከሚጎዳው የሚበልጥ እጅ አለ ያ እጅ ተዘረጋ እንደዚህ ይላል ቀጥሎ ዋናው ነገር እዚህ ጋር ነው 24 እንደዚህ ይላል በንጉሱም ትእዛዝ ዳንኤል በአሰት የከሰሱን ሰዎች ከሚስቶቻቸውና ከልጆቻቸው ጋር አምጥተው በአንበሶቹ ጉድጓድ ውስጥ ጣሏቸው ገና ወደ ጉድጓድ መጨረሻ ሳይደርሱ አንበሶቹ ቦጫጭቀው አጥንቶቻቸውን ሁሉ ሰባበሩ ማይ ጎድነስ ዳንኤል ከእግዚአብሔር ጋር በመገናኘቱ ምክንያት እግዚአብሔርን በማምለኩ እግዚአብሔርን በማገልገሉ ከሳው ጉድጓድ ውስጥ የከተቱት ሰዎች ህግ ወጣ ህግ በህግ ለካ የሚቀይር እግዚአብሔር አለ አዋጅን በአዋጅ የሚቀይር እግዚአብሔር አለ መጽሐፍ ሲናገር ንጉስ አዘዘ ይላል ወገኖቼ በሰዎች ህይወት ላይ እግዚአብሔር በሰጣቸው ኦፖርቹኒቲ እነዚህ ሰዎች ንጉስ ሊሰማቸው የሚችል ሰዎች ነበሩ ፖዚሽን ነበራቸው ማለት ነው የንጉስ ቅርብ ሰዎች ነበሩ ማለት ነው እግዚአብሔር በሰጣቸው ዘመን ላይ እግዚአብሔር በሰጣችሁ ስልጣን ላይ እግዚአብሔር በሰጣችሁ ኦፖርቹኒቲ ቢሆን ምን ቢሆን ለወንድማችሁ ክፉ ነገር አታደርጉ ጎናችሁ ላለው ሰው ክፉ ነገር አታደርጉ መጽሐፍ ሲናገር ጉድጓድን የሚምስ በጉድጓድ ውስጥ ይገባል ነው የሚለው በራሱ በቆፈረው ጉድጓድ መጽሐፍ ቅዱስ ሲናገር መከራ ለሚያጨምሩባችሁ መከራን ይጨምርባችኋል ነው የሚለው በሰዎች ህይወት ውስጥ መከራ የምንጨምር ከሆነ በሰዎች ህይወት ውስጥ ሐዘን የምናመጣ ከሆነ ጉድጓድ ምንቆፍር ከሆነ አምቴሪንጎ እነኚህ ወንዶቹ ናቸው እርግጠኛ ሆኜ የምናገረው ለንጉሱ ሄደው የነገሩ ህግ ያወጡ ዳንኤልን ለማጥመድ ሆን ብለው አቅደው አልመው አስበው በኢየሱስ ስም ያልተፈወሰ አስተሳሰብ እግዚአብሔር ይፈውሰው ሰው በክርስቶስ ኢየሱስ ሐሳቡ ከተፈወሰ ለወንድሙ ወጥመድ ሳይሆን የሚያዘጋጀው እንዴት አድርጌ የቆመውን ልጣለው እንዴት አድርጌ የሚያገለግለው ልጣለው ብሎ ሳይሆን የሚያስበው የወደቀውን ሰው ነው የሚያነሳው እነዚህ ሰዎች አስቡት ተሰብስበው አቅደው አልመው ዳንኤልን እንዴት እንጣለው ብለው ከእግዚአብሔር ህግ በስተቀር ሌላ አናገኝም ብለው አቅደው ነው ያወጡት መጽሐፍ ሲናገር በእነሱ ብቻ አልቆመም ሚስቶቻቸው ልጆቻቸው ምን አረጉ ይላል በአንበሳ ጉድጓድ ውስጥ ተጣለ ለቤታችን ለትውልዳችን ያለፈው ሳምንት ተናግሬያለሁ የምንዘራው ዘር በኢየሱስ መልካም ዘር ይሆን ምን አይነት ዘር ነው የምትዘሩት በተሰጣችሁ ዘመን ላይ በተሰጣችሁ እግዚአብሔር ኦፖርቹኒቲ ላይ በተሰጣችሁ ምን ነገር ላይ ወንድማችሁ ለመጣ እንቅልፍ ካጣችሁ አምቴሪንጎ በእናንተ ቤት ላይ ብርሃን አይበራም በእናንተ ቤት ላይ መልካም ነገር አይሆንም ሰው የዘራውን ያንኑ ነው የሚያጭደው ስትዘሩ አንድ ይሆናል ስታጭዱ ብዙ ነው የሚሆነው አጨዳው ብዙ ነው የሚሆነው በምንዘራው ዘር ላይ ተጠንቅቀን እንዝራ ስለ ወንድማችን ምን እያሰብን ነው ያለነው ስለ እህታችን ምን እያሰብን ነው ያለነው ዳንኤልን ለመጣል አሰቡ እነሱ ከፖዚሽን አይደለም የወጡት ከምድር ነው የተሰረዙት ዘራቸው ነው ከምድር ያጠፉት በእነዚህ ሰዎች ምክንያት ቤት ያሉ ሚስቶች ዋጋ ከፈሉ ቤት ያሉ ልጆች ዋጋ ከፈሉ እኔ ባርካችኋለሁ በእናንተ ምክንያት ዛሬ ይህን መልእክት በምትሰሙ በእናንተ ምክንያት ዘራችሁ የተባረከ ይሆን በኢየሱስም ቅንነት በእናንተ ቤት ውስጥ ይገኝ አሜን ይገኝ በዳንኤል የሆነ መጽሐፍ ሲናገር 25 እንደዚህ ይላል ቀደም ዳንኤልን አልበላ ያሉ አንበሶች መብላት ስላስጠላቸው ሳይሆን እግዚአብሔር እጁን ልኮ አስሮ ነበር ገና ከአየር ላይ ነው ሰባብረው ገደሏቸው የሚለው መጽሐፍ ሲል እንዲህ ይላል ከዚያም በኋላ ንጉስ ዳሪዮስ በምድር ላይ ለሚኖሩ ህዝቦች መንግስታትና ልዩ ልዩ ቋንቋ ለሚናገሩ ሁሉ እንዲህ የሚል መልእክት ጻፈ ሰላም ይብዛላችሁ በማንኛው የመንግስቴ ግዛት ሰው ሁሉ የዳንኤል አምላክ እንዲፈራና እንዲከበር ይህንን አዋጅ አውጥቻለሁ እርሱ ለዘላለም የሚኖር ሕያው አምላክ ነውና መንግስቱ አይጠፋም ለግዛቱ መጨረሻ የለውም እርሱ ይታደጋል
ያድንማል በሰማይና በምድር ምልክቶችንና ድንቆችን ያደርጋል ዳንኤልን ከአንበሳ አፍ አድኖታል ሃሌሉያ ስለዚህ ዳንኤልን በዳሪዮስ ዘመነ መንግስት በፋርሳዊ በቂሮስ ዘመነ መንግስት ሁሉ ኑሮ ተሳካለት ይላል ሃሌሉያ ክብር ለኢየሱስ ይሁን የእግዚአብሔር ዓላማ አሁንም በዳንኤል ምክንያት በመድር ላይ መታወቅ ነው ንጉሱ ደብዳቤ ጻፈ እንደ ዳንኤል አምላክ ያለ ማንም የለም በግዛቴ የምትኖሩ የትኛውን ቋንቋ ልትኖሩ ተናገሩ ትችላላችሁ የትኛውን ክፍለ ከተማ ልትኖሩ ትችላላችሁ ምንም አይነት ነገር ልትኖሩ ልታመልኩ ትችላላችሁ ከዚህ በኋላ ግን እውነተኛ አምላክ ተገኝቷል እግዚአብሔር ዓላማው ይሄ ነው የእግዚአብሔር አጀንዳ ይሄ ነው እግዚአብሔር እየተናገረኝ ያለው ይሄ ነው እግዚአብሔርነቱን በህይወታችን መግለጥ ይፈልጋል እግዚአብሔርነቱን በስራችን መግለጥ ይፈልጋል መጽሐፍ ሲናገር እርሱ ለዘላለም የሚኖር ነው ሃሌሉያ የዳንኤል አምላክ ትናንት አድኖ የሚያበቃ አይደለም ትናንት በሆነ ዘመን ሰርቶ የሚያበቃ አይደለም እርሱ ለዘላለም ይኖራል የምታመልከው ለዘላለም የሚኖር ነው በዘላለም ማከር ብዙ ትውልድ ይመለሳል ይኖራል አይኖርም ይሄዳል ይመለሳል ዙፋን ይቀየራል መንግስት ይቀየራል የዳንኤል አምላክ ግን ለዘላለም አምላክ ነው ልዑል ግን ለዘላለም ንጉስ ሆኖ ይኖራል ያንቺ አምላክ እግዚአብሔር ነው ሃሌሉያ ሕያው አምላክ ነውና ይላል መንግስቱም ደግሞ አይጠፋም ሃሌሉያ የምናመልከው ይሄ የማይጠፋ መንግስቱ ለግዛቱ ደግሞ መጨረሻ የለውም ሃሌሉያ ሰውየው እኮ ገዢ ነው ሰውየው እኮ ብዙ አገሮችን ማርኮ በሱ ግዛት ውስጥ አስቀምጧል እንደዚህ ያለ የሚበልጥ ገዢ አለ የሚበልጥ ኃይለኛ አለ ግዛቱ ደግሞ ገደብ የለውም እዚህ ጋር ብዬ መወሰን አልችልም እዚህ ጋር ብዬ መለካት አልችልም ለግዛቱ መጨረሻ የለውም ሃሌሉያ እርሱ ይታደጋል ያድናል የማመልከው በሉስቲ የማመልከው ይታደጋል ደግሞም ያድናል የሚታደግ አምላክ ነው የሚያድን አምላክ ነው የዳንኤል አምላክ ዳንኤልን ጉርጓድ ውስጥ ከተማውጣት ሳይሆን የሚያመልከው አምላክ ሁሉ ጊዜ የሚያመልከው አምላክ የሚታደግና የሚያድን መሆኑን መግለጥ ነው እግዚአብሔር የፈለገው ዛሬ ከምትፈሩት ነገር ብታመልጡ ዛሬ በህይወታችሁ ከሰጋችሁት ነገር ብታመልጡ መወራት እግዚአብሔር የሚፈልገው ባንቺ ምክንያት ባንተ ምክንያት የፈራው ነገር ሳይሆንብህ ቢቀር የፈራውት ነገር ሳይሆንብህ ቢቀር የሚወራው የኔ ጉልበት ሳይሆን ጸልዬ እንዳትሉ በጣም ተጠንቅቄ እጄን ብዙ ጊዜ ታጥቤ በጣም በብዙ ጥንቃቄ ሆኜ እንዳትሉ እግዚአብሔር ሊወራ ይፈልጋል እግዚአብሔር ሊነገርብህ እግዚአብሔር ጤንነት ቢሰጥህ እግዚአብሔር ዘመን ቢጨምርልህ እግዚአብሔር መልካም ነገር በህይወት ቢያመጣ እርሱ እግዚአብሔርነቱን ሊገልጠው እንጂ የኔን ማንነት ሊገልጠው አይደለም ከጸሎቴ ከኔ የሆነ ነገር የለም የሆነው ሁሉ የሆነው ከእርሱ ነው የዳንኤል አምላክ አለ ሃሌሉያ ያድናል ደግሞ ምን ያደርጋል ይታደጋል የሚታደግ ነው የኛ አምላክ መጽሐፍ ሲናገር በሰማይና በምድር ምልክቶችንና ድንቆችን ያደርጋል ዳንኤልን ከአንበሶች አፍ ምን አድርጓል አድኗል የምታመልኪው የሚያድን ነው አምላክ እንደሌላቱ ተማምነሽ ኖሪ እነ ዳንኤል ተማምነው ነው ማጋታ ጋባያ ለሊቱን ሙሉ በአንበሶች ጉርጓድ ውስጥ ገብቶ ሲጮህ አታዩ ዳንኤል እርግጠኛ ነው የሚያመልከው የሚያድን እንደሆነ ዛሬ እግዚአብሔር በእኛ ህይወት ውስጥ ሊወራ ይፈልጋል ወረድ ብላችሁ ስታነቡ እንዳነበቁት በቂሮስ ዘመነ መንግስት የዳንኤል ኑሮ ምን ያደረገው ሆነ ይላል የተቃናለት ሆነ እግዚአብሔር ከመከራ ስትወጡ ነገራችሁን አቃንቶ ይኖራል በየትኛው ዘመን ውስጥ ዳንኤል ተከናውኖለታል ከእሳት ውስጥ ሲወጡ እነዛን ወጣቶቹን መጽሐፍ ሲናገር በአውራጃዎች ሁሉ ላይ ከፍ አደረጋቸው ይላል እንዲወድቁ ነው እንዲሞቱ ነው የመጣባቸው የተደረገባቸው ነገር ከምድር ሊያጠፋቸው ነው የመጣባቸው ነገር ግን ሊያጠፋቸው ሳይሆን መጽሐፍ እንደዚህ ይላል ሮሜ 8:28 ላይ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን እግዚአብሔር ምን ያደርጉ ለሚወዱ ደግሞሳ እንደ ሐሳቡ ለተጠሩ አያችሁ እግዚአብሔር መውደድ አንድ ነገር ነው ሌላኛው
ደግሞ እንደ ሐሳቡ መኖር ነው እንደ ዳንኤል እንደ ወጣትነት ስሜታቸው አልኖርም እንደ አካባቢው ስሜት አልኖርም እንደ ምድሪቱ ሐሳብ አልኖርም እንደ እግዚአብሔር ሐሳብ ነው ይኖር ስለዚህ ነገር ሁሉ ለምን ሆነላቸው እስቲ ለበጎ ይሆናል ያንቺና የኔ ድርሻ በተሰጠን ዘመን ላይ እግዚአብሔርን እንወደዋለን ያለ ኮንዲሽን እንወደዋለን ምን ኖረው እንደ ሐሳቤ ሳይሆን እንደ ሰው ሐሳብ ሳይሆን እንደ ምድሪቱ ሐሳብ ሳይሆን እንደ እግዚአብሔር ሐሳብ ይህ ቃል ለማንም አይሰራም የሚሰራው እግዚአብሔርን ለሚወዱና እንደ ሐሳቡ ለሚኖር ሁሉ ነገር ሁሉ ነው የሚል አንዳንዱ ሳይሆን it doesn't matter ምንም አይነት ነገር ይሁን ለበጎ ሆኖ ይገልገላል እግዚአብሔር በዳንኤል ሕይወት ውስጥ የመጣውን ለኑሮ መቃናት አደረገው ለሹመት አደረገው ነገር ግን ከዚህ ነገር የበለጠው ነገር በዘመን ላይ እውነተኛ አምላክ ማን እንደሆነ ተገለጠ እግዚአብሔር የሚፈልገው አሁንም እውነተኛውን አምላክ የምናመልከው ልዩ እንደሆነ እግዚአብሔር እንዲታይ ይፈልጋል መስሪያ ቤታችሁ ላይ ወሬያችሁ እንዴት ነው አካባቢያችሁ ላይ ልክ አምላክ እንደሌለው ሰው እግዚአብሔርን እንደማያውቅ ሰው እንደሚደነግጥ ንግግራችን ሐሳባችን ወሬያችን አንድ ከሆነ ዛሬ እናስተካከል የኛ ጉዳይ ከነገሩ ጋር ዲል ማድረግ ሳይሆን የኛ ጉዳይ እግዚአብሔርን ማምለክ ነው የኛ ጉዳይ ለእግዚአብሔር መለየት ነው ከዛ በኋላ የእግዚአብሔር ሐሳብ በእኛ ሕይወት ውስጥ ይመጣል ምንም አይነት መጥፎ ነገር ቢመጣ በሕይወታችን እግዚአብሔር ለመልካም ይቀይረዋል እግዚአብሔር እያንዳንዱን ነገር ለዓላማው ነው የሚያደርገው መጽሐፍ ቅዱስ ሲናገር በሐዋርያ ሥራ ምዕራፍ 23 ላይ እንሄዳለን ምዕራፍ 23 ላይ ሃሌሉያ ኢየሱስ ክርስቶስ ጌታ ነው አሜን ጳውሎስ እዚህ ጋር ታስሮ ታገኙታላችሁ ወደ ኢየሩሳሌም ሲሄድ መቅደስ ውስጥ ገብቶ ሰብኳል በሚል አጥባቂ አይሁዶች ጳውሎስን መተው እንደያዙት እናያለን ከቁጥር 10 ጀምሮ ያለውን ሐሳብ ነው መናገር የምፈልገው እናንተ ሙሉን ሐሳብ ቤታችሁ ሄዳችሁ እዩት ቁጥር 10 ላይ እንደዚህ ይላል ጠቡ ከማየሉ የተነሳ አዛዡ ጳውሎስን እንዳይገነጣጥሉት ፈራ ስለዚህ ወታደሮቹ ወርደው ከመካከላቸው ነጥቀው ወደ ጦር ሰፈር እንዲያስገቡት አዘዘ እዚህ ጋር ሰዱቃውያንና ፈሪሳውያን ያሉበት ቦታ ነበር ጳውሎስ ሁለቱ የተለያዩ ሰዎች እንዳሉ ሲያው ሐሳቡን ወዲያውኑ ቀይሮ የተከሰሰበት ሐሳብ እነሱ ሕጋችንን አዋርዷል ቤተ መቅደሱን አርክሷል ብለው እየከሰሱት ነበር መጽሐፍ ቅዱስ ሲና ከአሕዛብ ጋር ስለታየ ለአሕዛብን ይዞ ወደ መቅደስ ገብቷል ብለው ነው ከሳቸውን ያመጡት ከዛ ጳውሎስ ሲያይ ይሄንን ነገር የሰዱቃውያንና የፈሪሳውያን መገኛታቸው ሲያይ እኔ በትንሳኤ ስለማምን ነው ብሎ ፈሪሳዊ እንደሆነ በትንሳኤ ስለሚያምን ፈሪሳውያን በትንሳኤ በሙታን ትንሳኤ ያምናሉ ሰዱቃውያን ደግሞ በሙታን ትንሳኤ አያምኑ ልክ ይሄንን አድርጎ ሲናገር ሁለቱ ወገኖች ጳውሎስን አንደኛው ያ ሊገነጣጥሉት ይላል ሊገነጣጥሉት እንደሆነ ሲረዳ ከመካከላቸው አወጣው ይላል ጠቡን ኃይለኝነቱን የተሰበሰበውን ሕዝብ ብዛት ታዩታላችሁ ቁጥር 11 ላይ ግን እንደዚህ ይላል በሚቀጥለው ሌሊት ጌታ በአጠገቡ ቆሞ ጳውሎስ ሆይ አይዞ በኢየሩሳሌም እንደመሰከርክልኝ በሮም ደግሞ ልትመሰክርልኝ ይገባል አለኝ ይላል ሃሌሉያ አለው ያለው ምንድነው የመጣው ጦር ኃይለኛ ችግር ነው የመጣበት ክስ አለ ይከበባ አለ አደገኛ ኃያላን ናቸው የመጡበት በዛ መካከል በሌሊት ግን የእግዚአብሔር መልአክ ተገለጠለት ሃሌሉያ ክብር ለኢየሱስ ይሁን ጌታ ባጠገቤ ቆሞ ይላል ጌታ ባጠገቤ ቆሞ ጳውሎስ በኢየሩሳሌም እንደመሰከርክልኝ አሁን ደግሞ በሮም ልትመሰክርልኝ ይገባልና ምን በላለው ይላል አይዞ ማለት ምን ማለት ነው አትፍራ እኔ ካንተ ጋር ነኝ አሁንም የሚገሉ ሰዎች አሉ ሊያጠፉ የሚፈልጉ ሰዎች አሉ ዓላማ ግን አለ የተናገርኩት ርዕሴን እንዳትረሱ በዘመናችን ላይ የእግዚአብሔርን ዓላማ ማወቅ የጳውሎስ የሕይወት መቀጠሉ ምክንያት የጳውሎስ እግዚአብሔር ከዚህ ነገር ሊያድነው የፈለገበት ምክንያት
በሮም ሄዶ ስለ ኢየሱስ እንዲያወራ ስለ ኢየሱስ እንዲናገር እውነተኛውን አምላክ እንዲገልጥ ስለፈለገ አይዞ ትላንት አድኜሃለሁ ኢየሩሳሌምም ሊገሉ ካሰቡ ከኃይለኛ እጅ አስመልጬሃለሁ አሁንም ደግሞ የሚቀጥል ራእይ አለ የሚቀጥል ሐሳብ አለ በዘመን ላይ ያልጨረስከው ነገር አለ ስለኔ ታወራለህ ስለኔ ትናገራለህ ስለዚህ ምን ትላበላለህ አይዞ እግዚአብሔር ካንተ ጋር ነው ለምን በዘመን ላይ የምሰራው ነገር አለ ቁጥር 12 ላይ ሄዱልኝና እንደዚህ ይላል በነጋም ጊዜ አይሁድ ተሰብስበው በማሴር ጳውሎስን እስኪገደል ድረስ እህል ውሃ ላለመቅመስ ተማማሉ በዚህ ሴራ የተማማሉት ከ40 በላይ ነበሩ ጳውሎስ እስከሚሞት ድረስ ምን አንልም አሉ ምግብ አንበላም በቃ የምንበላው ጳውሎስ ከሞተ በኋላ ጳውሎስ በሕይወት እስካለ ድረስ አንበላም ብለው ከምን የሚበልጡ ከ40 የሚበልጡ ለአንድ ሰው ከ40 የሚበልጥ 50 60 ምንም ሊሆን ይችላል ግን ከ40 የሚበልጡ ሰዎች ናቸው ተማምለዋል ግሩፕ ይዘው አሲረዋል ግሩፕ ይዘው እንዴት አድርገው ሴራ ማለት የተደበቀ ነው የተገለጠ አይደለም ተሰውረው ተደብቀው እንዴት አድርገው ጳውሎስን እንዴት አድርገው እንደሚገሉት ጳውሎስን እንዴት አድርገው እንደሚያጠፉት ያሴራሉ ነግራቸዋለሁ በሌሊት የተገለጠለት እግዚአብሔር ግን ከነሱ ሴራ የቀደመ ነበር እነሱ ከመሰብሰባቸው በፊት ጌታ ግን ተገልጦለት ነበር የወጣ ቃል ነበር በዘመናችሁ ላይ እግዚአብሔር ያለው ነገር ካለ እግዚአብሔር እንድትፈጽሙ ያለሽ ነገር ካለ እግዚአብሔር እንድትሰራው ያለ ነገር ካለ በሞት ማዕከል እንኳን ብትሄድ ከበባ ቢኖር አስፈሪ ነገር ቢኖር በዛ ማል ሰንጥቀት ይሄዳል እንደ ዳዊት በሞት ጥላ መካከል እንኳን ቢሄድ ክፉን አልፈራም ለምን ቢባል አንተ ከኔ ጋር አለ ሃሌሉያ የሞት ጥላን የሚያክሰው ወታደር የነበረ ጦር ሜዳ የነበረ በዚህ ሬሳ በጥይት ማዕከል የሚሄድ ሰው ነው ይሄንን ቃል በደንብ አድርጎ የሚሰማው እነግራችኋለሁ ስለ ሴራው ስላለው ነገር ጳውሎስ እንዳያስብ ጳውሎስ ሳይሆን ለጳውሎስ ግን ቀድሞ የተገለጠ ነበር ምን ቃል አላችሁ እግዚአብሔር ለዘመናችሁ ምን ተናግሯችኋል እግዚአብሔር ለህይወታችሁ ምን ተናግሯችኋል ምን ትሰሪያለሽ ብሎሻል ምን ታወሪያለሽ ብሎሻል ስለኔ ምን ትናገሪያለሽ ብሏል የተናገረ ነገር ካለ እሱን ሳትፈጽመው ምንም አይነት ነገር ቢመጣ አንዳች አይነካ ክፉ ላይ ጎዳ ክፉ ላይ ያገኘ የተነገረን እስክትፈጽም ድረስ እግዚአብሔር ያዳነ መንገድ ያስቀጥላል መጽሐፍ ሲናገር ወረድ ብላችሁ ስታዩ የጳውሎስ የእህት ልጅ አላወቁትም ከነሱ መካከል ነበር ማን እንደሆነ አውቁም ተደብቀው ያሴሩ ተደብቀው ያወሩ ጳውሎስ ግን እዚህ ጋር ይደርሳል ሃሌሉያ እግዚአብሔር ያላችሁ ምንድነው እግዚአብሔር የነገራችሁ ምንድነው ማዳን በሚመስል መንገድ ህይወታችሁን ያድናል ማስመለጥ በማይመስል መንገድ መልካም በማይመስል መንገድ እግዚአብሔር ጳውሎስ ትንሽ ልጅ አስቀምጦለት የእህቱን ልጅ አስቀምጦ ሴራውን በጆሮ ሰማ ሄዶ ለጳውሎስ ይነግረው ሂድና ለአዛዡ ንገረው ብሎ ይነግረዋል ከዛ በኋላ መጽሐፍ ሲናገር ጳውሎስ ከነዚህ ሰዎች እጅ እንዴት እንዳስመለጠ የጦር አዛዡም ይላል ይህን ለኔ ገለጥክልኝ ነገር ለማንም እንዳትነግር ብሎ ጎልማሳውን አስጠንቅቆ አሰናበተው ይላል ክብር ለኢየሱስ ይሁን እነሱ አልታወቀም ብለው አሲረዋል ሊገሉ ተዘጋጅተዋል ተማምለዋል ጳውሎስን ካልገደለ ከዚህ ምድር ካላጠፋ ነው ምግብ አንበላም ብለው ኪዳን አድርገዋል መሐላ ማለት ለእስራኤል ቀላል ነገር እንዳይመስላችሁ መሐላውን እስከሚፈጽም ድረስ ማንም ሰው አንድ ነገር ባደረግ ሞት ነው በራሱ ላይ የሚጠራው ምክንያቱም እግዚአብሔርን ቃል ሄዳችሁ ስታነቡ የሳኦል እኮ ጦር ይሄንን ድል ካላደረግን ማንም እህል ባፉ እንዳይከት ብሎ ዮናታን ባልሰማ ጊዜ በዘንጉ የማርጫፍ ነፍቱ አፉን ባስነካ ጊዜ እግዚአብሔር እንዴት እንደተቆጣስ ልጁ እኮ ድል አድርጎ ነው የመጣው ካለው መሐላ የተነሳ ግን ኪዳናቸው ከባድ ነበር የእስራኤል መሐላ ከባድ መሐላ ነው ከባሉ ማለት ያደርጉታል ከተማማሉ ያንን ነገር እስከሚፈጽሙ ድረስ አያርፉም ነገር ግን በገዳዮች መካከል የሚያስመልጥ እግዚአብሔር አዘጋጅቶ ነበር እግዚአብሔር ትሰሪዋለሽ ያለሽ ነገር ካለ እግዚአብሔር በዘመን ላይ እንድጨርሰው የሚፈልገው ነገር ካለ እነግራችኋለሁ መንገድ በማይመስል መንገድ እግዚአብሔር መንገድ ያመጣል
ህይወት ሲሄድ እናያለን ክብር ለኢየሱስ ይሁን በምንም አይነት ሁኔታ ውስጥ ልትሄዱ ትችላላችሁ የሚያድን ግን ከእናንተ ጋር አለ እግዚአብሔር ጳውሎስን እንዳይገሉት ያደረገው ምክንያት ምንድነው ቃል ነበረው ኢየሱስን ይገልጠው ዘንድ ይገባ ነበር የተጨመረልህ ዘመን ዝም ብሎ ዘመን አይደለም የተጨመረልሽ እድሜ ዝም ብሎ እድሜ አይደለም ኢየሱስን እንድታወሪ የደህንነት ራስ የሆነውን እንድንናገረው በክርስቶስ ኢየሱስ ያገኘነውን ያንን ደማቅ ህይወት ያገኘነውን ያንን ተስፋ ያገኘነውን ያንን መልካም ዜና እንድናወራ እድሜ ተጨምሮልናል እግዚአብሔር በሰዎች ህይወት ውስጥ ዝም ብሎ እድሜን አይጨምርም እግዚአብሔር እድሜን የሚጨምርበት ምክንያቱ ክርስቶስ ኢየሱስ እንዲወራ ኢየሱስ ይወራ ዛሬ ምን ያወራችሁ ነው ያላችሁ ከማይመስል ነገር ተርፋችሁ መምለጥ አመልጣለሁ ብላችሁ ከማታስቡት ነገር አምልጣችሁ ቤታችሁ በደስታ ተሞልቶ ህይወታችሁ በጤንነት ተባርኮ እግዚአብሔር ነገራችሁን ሁሉ እየሰራላችሁ የናንተ አፍ ግን ምን ያወራ ነው ያለው ኢየሱስ በሮም መክሰረክ ነበረበት ኢየሱስ በንጉሱ ፊት መገለጥ ነበረበት ኢየሱስ በከተማይቱ ላይ መወራት ነበረበት በፍርድ ቤት መነገር ነበረበት ከዛ የተነሳ የምታወራው ነገር አለ ስለኔ እንድትናገር ከገዳዮች አስጥልሃለሁ አለ ስለኔ እንድታወራ መጽሐፍ ሲናገር የእግዚአብሔርን በጎነት እንድናወራ ከድቅድቅ ጨለማ እንዳመለጠን የእግዚአብሔር ቃል ይናገራል ዛሬ ምን ያወራን ነው ያለነው ዛሬ ምን እየተናገርን ነው ያለነው በእግዚአብሔር በዘመናችን ላይ ያለውን ሐሳብ ካላወቀን እግዚአብሔር ለምን እድሜ እንደጨመረልን ካላወቀን በፌዝ እንጨርሰዋለን በማይረባ ወሬ እንጨርሰዋለን በማይረባ ነገር እድሜያችን ያልቃል ወገኔ መንቃት ይሆነልን የምስራች ባንተ ውስጥ አለ ታላቅ ዜና ባንቺ ውስጥ አለ የሚወራ ኢየሱስ የሰዎችን ጨለማ የሚገልጥ ብርሃን የሆነ ኢየሱስ ባንቺ ውስጥ አለ ኢየሱስ ይወራ ኢየሱስ ይሰበክ ኢየሱስ ይነገር ወገኖቼ እሱ እስከሚነገር ድረስ በምንም አይነት ሁኔታ ውስጥ ብትሄዱ የእግዚአብሔር ማዳን ከናንተ ጋር ነው ያ ማለት ግን እግዚአብሔር ተስፋ ሰጥቷል ማለት እግዚአብሔር ቃል ሰጥቷል ማለት የማይመች ሁኔታ አይመጣም ማለት አይደለም በማይመች መካከል በሞት ጥላ መካከል ልታልፉ ትችላላችሁ ያለባችሁን ዓላማ ግን ሳትጨርሱ ፈጽሚው ያለሽ በመድር ላይ ያለን የምንኖርበት ነገር ሳንፈጽም አንዳች አይነካንም አንዳች አያገኘንም ከጨረሰን ደግሞ በተኛንበት ልንሄድ እንችላለን ዓላማውን ከጨረሰን የምድር ላይ ያለንን ነገር ከፈጸምን በሰላም እንሰራበታለን ያለ ጭንቅ እንሄዳለን እግዚአብሔር ግን እድሜን የጨመረልን ዘመንን የጨመረልን ከአፉ የወጣውን ቃል እግዚአብሔር ይህንን ታደርገዋለህ ያለህን እግዚአብሔር ይህንን ትሰሪዋለሽ ያለሽን ያንን እንድትሰሪ ያንን እንድታደርገው እግዚአብሔር ዘመን ጨምሮልናል መጽሐፍ ቅዱስ ሲናገር በጣም እየተባረኩ ነበር ይሄንን ቃል ሳጠና የነበር ክብር ለኢየሱስ ይሁን ጳውሎስ ምዕራፍ 19 ቁጥር 19 ላይ ከቁጥር 15 ጀምሮ ዓላማውን ይነግረዋል ለንጉስ አግሪጳ የተላከው ኢየሱስ ክርስቶስ በሱ ፊት እንዲያወራ ለምን እንደፈለገ ይሄንን ቃል ይናገራል ቁጥር 15 ላይ ከ12 ጀምሮ እንዲላል በዚህ መሰረት አንድ ቀን ከካህናት አለቆች ስልጣን ትእዛዝ ተቀብዬ ወደ ደማስቆ በመጓዝበት ጊዜ ንጉስ ሆይ እኩለ ቀን ላይ በመንገድ ሳለው ብርሃኑ ከፀሐይ የሚበልጥ ብርሃኑ በእኔና በባልንጀሮቼ ዙሪያ ከሰማይ ሲያበራ አየሁ ምዕራፍ 26 ነው ያነበብኩ ያለሁት ምዕራፍ 26 ከቁጥር 12 ጀምሮ ሁላችንም በመድር ላይ ወድቀን እኔን በዕብራይስጥ ቋንቋ ሳኦል ሆይ ለምን ታሳድደኛለህ መውጊያውን መጋፋት ጉዳቱ ባንተ ይብሳል የሚል ድምጽ ሰማሁ እኔም ጌታ ሆይ አንተ ማን ነህ አልኩ ጌታም እንዲህ አለኝ እኔ አንተ የምታሳድደኝ ኢየሱስ ነኝ አሁንም ተነሳና በእግር ቆም ልብ ብላችሁ ስሙ አሁንም ተነሳና በእግር ቆም ስለ እኔ ስላየኸው ወደፊትም ስለማሳይ ነገር አገልጋይና ምስክር እንድትሆነኝ ልሾምህ
ተገልጫለሁ አለው ሃሌሉያ የኢየሱስ እንዴት እንደተገለጠለት ከመጀመሪያው ጀምሮ ይተርካል እኔ ላጠፋ ሊገድል ከንጉስ ከትእዛዝ ከካህናት አለቆች ትእዛዝ ተቀብዬ ወደ ደማስቆ እየሄድኩኝ በታላቅ ብርሃን በመንገዴ ላይ ተገለጠልኝ በመሰማው ቋንቋ በዕብራዊ እንደሆነ ስለሚያ በዕብራዊ ቋንቋ ተገልጦለት ኢየሱስ ክርስቶስ ማን ሲለው የምታሳደደኝ እኔ ኢየሱስ ነኝ ጳውሎስ እያሳደደ ያለው በክርስቶስ ኢየሱስ አምነው የዳኑትን ሰዎች ነው ኢየሱስም ጳውሎስ አይቶት አያውቅም ኢየሱስ ጳውሎስና ኢየሱስ በመድር ተገናኝተው አያውቁም ኢየሱስ ግን የሱን ተከታዮችን ሲያሳድድ ተከታዮችን አላለም የኔን ደቀ መዛሙርት አላለም እኔ የምታሳድደኝ እኔ ኢየሱስ ነኝ አያችሁ ማንን እንደምናሳድድ ማወቅ አለብን ወንድማችን ላይ ስንነሳ ወንድማችን ላይ አይደለም እየተነሳን ያለን እህታችን ላይ ስንነሳ እህታችን ላይ አይደለም እንነሳው ዳንኤል ላይ የተነሱ መስሏቸው ነበር ጥሉ ለካ የዳንኤል አምላክ ጋር ነበር ከእግዚአብሔር ጋር እንደሆነ ስላላወቁ ዳንኤልን ሲነኩት እግዚአብሔር መጣና አንበሳውን ዘጋ በዳንኤልና በጓደኞቹ መካከል ቢሆን ኖሮ እዛው በመድር ያልቅ ነበር ነገሩ ከእግዚአብሔር ጋር ነበር ዛሬም ኢየሱስ ተገለጠና ለጳውሎስ እንደዚህ ያለ የምታሳድደኝ እኔ ኢየሱስ ነኝ ዛሬ በክርስቶስ ኢየሱስ አምነው ጌታን የሚያገለግሉ ሰዎች እየተሰደዱ ነው ያሉት የሚሰደዱት ግን እነሱ ሳይሆኑ የውጊያው ያለው ከኢየሱስ ጋር ከላካቸው ጀርባ ከተልኮ በኋላ ካለው ጋር ነበር ስለዚህ እንደዚህ ያለ ይህንን የመውጊያ ብረት ብትቃወም ላንተ ይበስብሃል አለው ከዛ በኋላ አላማውን እኔ ማለት ጌታ ሆይ ታዲያ ምን ላድርግ ሲለው እንደዚህ ነው ያለው ዋው አሁን ተነሳና በእግር ቁም ሃሌሉያ አሁን ተነሳና በእግር ቁም ስለኔ ስላየኸውና ወደፊትም ስለማሳየ ነገር ምን ትሆናለህ አለ አገልጋይና ምስክር ትሆን ዘንድ ሾሜሃለሁ አሁን ከዚህ ነው የሚጀምረው ከተልኮ ነው የሚጀምረው ከተገለጠለት በብርሃን የተገለጠለት ምክንያት ሲነግረው የማሳደዱን ምክንያት ሲነግረው ማንነቱን ነግሮት እንደዚህ አለው አሁን ተነሳና በእግር ቁም አሁን ያሳየውክን ደግሞ ወደፊት የማለማሳየ ነገር አገልጋይና ምስክር ትሆናለህ አለኝ አለ ይህ የጳውሎስ ጥሪ ነው ስለዚህ እንደዚህ አለ ከገዛ ህዝብና ወደ እርሱ ከመልከው ከአሕዛብ አድንሃለሁ ሃሌሉያ ከገዛ ህዝብህና ወደ እነርሱ ከመልክ ከአሕዛብ ምን አረጋለሁ አድንሃለሁ የሚያድነው ማን ነው ላኪው ነው የምትያየ ገና ጥሪው ሲጀምር ምን አይነት ተግዳሮት እንዳለው ነው የሚያሳየው በህዝብ ተግዳሮት አለበት ደግሞ ወደ እነሱ ከመልክበት አሕዛብ ተግዳሮት አለ በሁለቱም በሚነሳው መካከል ግን እኔ ምን አረጋለሁ አድንሃለሁ 23 ቁጥር 11 ላይ ተገልጦለት በኢየሩሳሌም እንዳዳንኩ በኢየሩሳሌም ስለኔ እንደመሰከር በሮምም ትመሰክራለህ በኢየሩሳሌም ያዳነው በኢየሩሳሌም አልቀረም ሮምም አብሮት ገባ በህዝብ ብቻ ሳይሆን የማድን በአሕዛብ መካከል ትሄዳለህ በእርክበት ቦታ ሁሉ አድንሃለሁ ምክንያቱስ ያሳየውህን እንድታወራ ስለኔ እንድትናገር ስለ ኢየሱስ እንድንናገር ነው የምንድንበት ምክንያት ከምንፈራው ነገር የምናመልጥበት እድሜ ቢጨመርልህ በመኪና ላይ መኪና በቤት ላይ መክቤት በሀብት ላይ ሀብት ቆልለን እንድንኖር ሳይሆን የህይወት ራስ የሆነው የደህንነት መንገድ የሆነው የሰላም ምንጭ የሆነው የእግዚአብሔር በር የሆነው የመንግስት ሰማያት በር የሆነው ኢየሱስን እንድናወራ ኢየሱስ ያድነናል አድንሃለሁ ያለው ለምንድን ነው ስለኔ እንድታወራ ነው ኢየሱስ ዛሬ ባንቺ ህይወት ሊወራ ይፈልጋል ኢየሱስ ዛሬ ባንተ ህይወት ሊወራ ይፈልጋል አድነኝ ለምንድን ነው እንዲያድንሽ የምትጸልዩ በሽታ እንዳይነካስ ለምንድን ነው የምትጸልዩ መኖር ለምንድን ነው የምትፈልገው የሚቀጥለውን አመት ማየት ለምን ፈለክ ዛሬ በጥያቄ ወደ እናንተ እመጣለሁ ለምንድን ነው ህይወት የፈለጋችሁ ለምንድን ነው በደህና መኖር የፈለጋችሁ ለምንድን ነው ሞትን እምቢ የምትሉት ለምንድን ነው በመድር ላይ መቆየት የፈለጋችሁበት ዓላማ ጳውሎስን የማድንበት ምክንያት ሄደ ስለኔ እንድትመሰክር ነው በአግሪጳ ፊት ነው ይሄንን ቃል የሚናገረው ዛሬ እግዚአብሔር በህይወታችን ላይ ዓላማውን ማግኘት ይሆንልን
ከሚደነቅ ከዛ ከክፉ ዓለም ከዛ ከክፉ ከአመጽ ምድር ከጨለማ ያወጣን ምክንያት እኮ ቁጭ ብለን እዚህ በብርሃን እንጆይ እንድናደርግ አይደለም የብርሃኑ ንጉስ ኢየሱስ እንድናወራ ኢየሱስ እንደዚህ ነው ያለ እኔ በዘመኑ ላይ መወራት እፈልጋለሁ በዘመኑ ላይ መገለጥ እፈልጋለሁ አሁን እግዚአብሔር የሚያድነን ለሌላ አይደለም እሱ በእኛ ዘመን እንዲታይ እሱ እንዲታይ ክብር ለኢየሱስ ይሁን ጳውሎስ በእግዚአብሔር በነገረው ቃል ላይ ነው የቆመው ባለው ቃል ላይ ነው የቆመው ማዕበል ይመጣል ጉዳዩ አይደለም መርከብ ይሰበራል ጉዳዩ አይደለም ራብ ይመጣል ጉዳዩ አይደለም የጳውሎስ ትኩረቱ ኢየሱስ ሃሌሉያ ትኩረታችሁን ዛሬ ማን ነው የሳበው ጳውሎስ እድሜ ቢጨምር እንደው ሁሉ ከዚህ ስራት በስተቀር ይላል ሁሉ እንደኔ እንዲሆን እመኛለሁ አለ ሃሌሉያ ሁሉ ከዚህ ስራት በስተቀር አሁን ከደረሰብኝ መከራ በስተቀር በማንንም ህይወት ውስጥ መከራ አልፈልግም በማንንም ህይወት ውስጥ ስራት አልፈልግም ከዛ በቀር አለ ከእንደኔ እንዲሆን እመኛለሁ አለ ወንተ ወረድ ብላችሁ ስታነቡ እኔን እኮ በቀላሉ ክርስቲያን ልታደርገኝ ነው ይላል ሃሌሉያ ክብር ለኢየሱስ ይሁን የእግዚአብሔር ሐሳብ ግን ለኛን ለማዳን ነው የመቶ አለቃው መጽሐፍ ቅዱስ ሲናገር እየደጋገመ ያስጠራው ነበር ጳውሎስም ድጋሚ ድል ባገኘው ቁጥር ስለ ኢየሱስ ነው የሚያወራው ሄዳችሁ ስታነቡ ጉቦ ይሰጣው እንደሆነ ብሎ በየቀኑ ይጠራው ነበር ጳውሎስ ቃል ይዟል እንደ ጉቦ ይሰጣል እንደሚድን ያውቃል እንደ ጉቦ ይሰጣል እንደ ኢየሱስ ዓለም ይኖርበትን ዓላማ ያውቃል መጨረሻ ላይ በቀላሉ ክርስቲያን ልታረጋይ ነው ብሎ አስወጣው ይላል አያችሁ በምድር ሲስተም ውስጥ የማትኖር ሰው ጉቦ ሰጥቶ ከእስር ቤት ይወጣል ጉቦ ሰጥቶ በሆነ ነገር አምልጦ ይሄዳል ጳውሎስ ግን ጉቦ ሰጥቶ ህይወቱን አያስቀጥልም ህይወቱን የሚያስቀጥል የመለኮት ቃል ወጥቶለታል አግሪጳን ሳያውቀው የሚያግመግነኝ መቶ አለቃዎችን ሳያውቅ ማንንም ሳያውቅ የተነገረው ቃል አለ ቃሉ መርከብ ይሆናል ቃሉ መሻገሪያ ይሆናል ቃሉ ሞትን ማምለጫ ይሆናል እንደምድር አንመላለስ በተሰጠን ዘመን ላይ እንደምድር እንደፈቃድ ለስጋ ፈቃድ አንመላለስ በቃሉ ላይ መኖር ይሆነልን እግዚአብሔር እንደነገረን መሆን ይሆነልን አሜን በጣም ይገርመኝ ማታ አንድ ቃል ያነበው በጣም ይገርመኝ ነበር ምዕራፍ 27 ይሄንን ቃል አንብቤ ጨርሳለሁ ቁጥር 30 ላይ መርከቢቱ ተሰብራ ብዙ ነገር ሆኖ ባለፈው ስላነሳው ይሄን ምዕራፍ አላነሳው ነገር ግን ቁጥር 30 ላይ እንደዚህ ይላል መርከቦኞቹ ከመርከቡ በስተፊት መልክ የሚጥሉ መስለው ትንሿን ጀልባ በማውረድ ከመርከቧ ሊያመልጡ ሞከሩ ጳውሎስም የመቶ አለቃውንና ወታደሮቹን እነዚህ ሰዎች መርከቡ ላይ ካልቆዩ እናንተ ልትተርፉ አትችሉም አላቸው አይወዝ በጣም ነበር ሲገርመኝ ነበር ጳውሎስ እኮ እነዚህ ሰዎች መርከበኞቹ እንደምንም ብለው ራሳቸውን ለማዳን ትንሿን ጀልባ ይዘው ሊሄዱ ሲሉ ጳውሎስ አወቀባቸው ለመቶ አለቃው ነገር ለመቶ አለቃው የነገረው ቃል ነው በጣም የገረመኝ እነዚህ ሰዎች መርከቡ ላይ ካሌሉ በስተቀር ማናችሁም ልትተርፉ አትችሉም ልንተርፍ አላለም ጳውሎስ ማንንም ሰው ቢሞት ማንንም ሰው ቢጠፋ አብሮ እንደማይጠፋ ጳውሎስ እርግጠኛ ነው ስለነሱ ያወራ እሱን ግን አልከተተም ለምን ቢባል ገና መርከቡ ጋር ሳይደርስ ገና እግዚአብሔር በሌሊት ተገልጦለት ነበር ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ምዕራፍ 23 ላይ ተገልጦለታል ምዕራፍ 7 ላይ ተገልጦለታል በሌሊት መልአኩ ልኮ አለ ጌታ አለ እንደዚህ አለ ማጋታጋ ማሳካና ማጋያ ገና የምትናገረው ነገር አለ የምትመሰክርልኝ ቃል አለ ስለኔ ተውጃለ ስለኔ ትናገራለ ስለዚህ ምን እንዳትላለ እንዳትፈራ ብሎ አበረታኝ አለ የቃል ስለያዘ በሌሊት የተገለጠለትን ቃል ስለያዘ መርከበኞቹ ሊሄዱ ነው እነሱ ከሌለ እናንተ መትረፍ አትችሉም ጳውሎስ ግን የወጣው ቃል ከእንደ ጀልባ ይሆንለታል ያምና በኤኒሚስ እንደሚተርፍ እርግጠኛ ነው ተማምኖ ነው የሄደው እግዚአብሔርን በዘመናችሁ ስትከተሉ እግዚአብሔርን በዘመናችሁ ስታመልኩ ተማምናችሁ መንገድ ባይመስል ስለኔ መንገድ ይከፍታል ሞት ቢመጣ ሞትን ማልፈበት እንዴት እንደሆነ አላውቅም ነገር ግን አብሬ አልጠፋም ቃል ያለው አይፈራም ጳውሎስ ያልሞተበት ምክንያቱ ጳውሎስ ያልጠፋበት ምክንያቱ የተሻለ ነገር ኖሮት አይደል
እነኚህ መርከበኞች ለእናንተ ያስፈልጋሉ ከሌሉ አብራችሁ ትጠፋላችሁ አለ እኔ ግን አለ ሃሌሉያ የነገራችሁ ያወራችሁ በየትኛው ክፍል ላይ ተገለጠላችሁ አላውቅም እድሜ እንደሚጨመርላችሁ ቀን እንደሚጨመርላችሁ እርግጠኛ ከሆናችሁ የቀኑን ምክንያት ግን ወቁ የተጨመረላችሁን ምክንያት ወቁ የእግዚአብሔርን ዓላማ ማግኘት ይሆንላችሁ ጳውሎስ የሞቆይ እንዳይሞት ያደረገው ነገር ሌላ ነገር አይደለም ዓላማ ነበረው ስለኔ ተመሰክራለህ ብሎት ነበር አሁን ያየከው ብሎ አላበቃ ደግሞ የማሳይ ነገር እየቀጠለ በጳውሎስ ሕይወት ውስጥ የሚመጣ ተአምራቶቹ ምክንያቱ ኢየሱስ እንዲወራ ከአንበሳ ጉድጓድ ቢወጡ እግዚአብሔር በመድሪቱ ላይ እንዲነግስ በካሳቱ ቢወጡ እግዚአብሔር እውነተኛ አምላክ መሆኑ እንዲታወቅ ለምንድነው ዘመን የጨመረልን ለምንድነው ጤንነት የጨመረልን በቀኑ ላይ ያለውን ዓላማ እግዚአብሔር የጠራንን ጥሪ ካላወቀ የእግዚአብሔርን ሐሳብ ሚስካደ በቀላሉ እንጠፋለን በቀላሉ ምንፋስ ወደዚህና ወደዛ ያንገላታና እነግራችኋለሁ እግዚአብሔር የሚያባክነው ቀን የለው እግዚአብሔር የሚያባክነው እድሜ የለው እያንዳንዱ ነገር ለዓላማው ነው የሚፈልገው ክብር ለኢየሱስ ይሁን የእግዚአብሔር የአምላካችን ስም የተባረከ ይሁን እግዚአብሔር ያድናል አሜን እስቲ እግዚአብሔር ያድናል በሉ እግዚአብሔር ያድናል የምናመልከው ያድናል አሜን ክብር ለኢየሱስ ይሁን የመጨረሻ ቃል ይሄን ጥቅስ አነብና ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 17 ላይ ያለ ቃል እንዲላል ነገር ግን ይላል ቁጥር 16 ሐሳቡን እንዲያዝ በተከሰስኩበት ነገር የመጀመሪያ መከላከሪያዬን ሳቀርብ ማንንም ሊያግዘኝ አልመጣም ነገር ግን ሁሉ ትተውኝ ሄዱ ማንንም ሊያግዘኝ አልመጣም ሁሉ ምን አደረጉኝ ትተውኝ ሄዱ ይህንን አይቆጠርባቸው ነገር ግን መልአኩን በእኔ አማካኝነት በሙላት እንዲሰበክና መልእክቱ በእኔ አማካኝነት በሙላት እንዲሰበክና አሕዛብ ሁሉ እንዲሰሙት ጌታ በአጠገቤ ቆሞ አበረታኝ ከአንበሳ መንጋጋ አዳነኝ ሃሌሉያ ጌታ መልአኩን ልኮ ምን አደረገ ጌታ መልአኩን ልኮ አበረታኝ ከአንበሳ መንጋጋም አዳነኝ ጌታ ከክፉ ነገር ሁሉ ያድነኛል ወደ ሰማያዊ መንግስቱም በሰላም ያደርሰኛል ለእርሱ ከዘላለም እስከ ዘላለም ክብር ይሁን ጳውሎስ በተከሰሰበት ጊዜ ማንንም ከጎኑ ቆሞ አፍ ሚሆንለት ሰው አልነበረም የሚመሰክርለት የሚሟገትለት የሚከራከርለት ማንንም አልነበረም ወገኖቼ ብዙ ጊዜ የኛ ችግር ይሄ ነው ጓደኛ የለኝም ሰው የለኝም እንትናትቶኛል ማንንም የለኝ ማንንም ባይኖር ማንንም አጠገባችሁ ባይኖር ስለናንተ የሚመሰክር ባይኖር ስለናንተ የሚከራከር ባይኖር ስለናንተ ጠበቃ ሚሆን ባይገኝ ጌታ ግን ከጎናችሁ ይቆማል ጳውሎስ የተረፈበትን ምክንያት ሲናገር ነገር ግን መልአኩን መልእክቱ በእኔ አማካኝነት በሙላት ምን እንዲያደርግ እንዲሰበክ መልእክቱ በማ ምክንያት በእኔ አማካኝነት በሙላት እንዲሰበክ አሕዛብ ሁሉ እንዲሰሙት በአጠገቤ ቆሞ አበረታኝ ከአንበሳ አፍ ምን አረገኝ ይላል አዳነኝ የዳንኩበት ምክንያት ይሄ ነው ጌታ መልእክቱ በምን እንዲነገር በሙላት እንዲነገር ሃሌሉያ ዝም ብሎ አልተገለጠም ሊያድነኝ ከአንበሶች አፍ ያዳነኝ ምንም አይነት ፐርፐስ አይኖረው አይደለም የዳንኩበት ምክንያት መልእክቱ በሙላት በእኔ እንዲነገር ሃሌሉያ ቀኔ ጨመርኩልሽ ብሎኛል ጌታ ባንቺ እንድናገር ነው መልእክቱን በሙላት እንድናገረው ኢየሱስን በሙላት እንድናገረው የሕይወት ብርሃን የሆነውን ኢየሱስን እንዳወራ ቀን ጨምሮልኛል የኔ ወንድም እግዚአብሔር ዝም ብሎ ቀን አይጨምርም ከአንበሳ አፍ አዳነኝ ያለበት ምክንያቱን አውቆታል ጳውሎስ ምክንያቱን ይዞታል ስለዚህ እንደዚህ ያለ መልእክት እንድናገር ነው በሙላት እንዳወራው ነው ዝም ብዬ እንድባክን አይደለም ከማኪያቶ ቤት ልዞር አይደለም ከንተና ቤት እንትና ጋር ሊሄድ አይደለም ሚባክን እድሜ ሚባክን ቀን ሚባክን ሰዓት የለንም ወገኖቼ ያለንበት ጊዜ የመጨረሻ ጊዜ ነው ቀን የጨመረልሽ መልእክት እንድታወሪ ነው መልእክቱን እንድትናገር ነው በጭንቅላለ ማን ያድነናል ማን ይታደገናል ተስፋ የት ነው ለሚል ብርሃን አለ ተስፋ አለ ኢየሱስ ጌታ ነው እንድንል የመልእክቱ በእኛ በሙላት እንዲነገር ቀን ተጨምሮልናል ገና እግዚአብሔር ቀን የጨመረልን ለሌላ አይደለም
የእግዚአብሔር አጀንዳ ግን ቁሳቁሱን አከማይቶ በቤት ላይ አካውንት እስኪፈነዳ ድረስ ብር ጠቅጥቆ አንተን ማሳየት አይደለም። የእግዚአብሔር አጀንዳ ልጁ ኢየሱስ ክርስቶስ በምድር ላይ እንዲገለጥ ነው። መልእክት ይዞ መቀመጥ አይቻልም። መልእክት ይዞ መቀመጥ አይቻልም። ቃል ይዞ መቀመጥ አይቻልም። እውነተኛ ኢየሱስን ተገናኝተን ዝም ብለን እንድንቀመጥ የእግዚአብሔር ፈቃድ አይደለም። አታባክ ነው ድሜን ወንድሜ በተጨመረልሽን ቀን አታባክ ነው የኔ ኢየሱስን አውራ። ሰው እንዴት እንደሚድን የኔ ድርሻ አይደለም። የኔ ድርሻ መልእክት መናገር ነው። የኔ ድርሻ እውነትን ማውራት ነው። በስራ ቦታ ላይ ኢየሱስን ተናገሩ። ተማሪዎች አላችሁ እየሰማችሁኝ ያላችሁ ኢየሱስን ተናገሩ። ፌስቡክ ያላችሁ ኢንስታግራም ያላችሁ ሶሻል ሚዲያ ያላችሁ እባካችሁ ይህ የመጨረሻ ጊዜ ነው። አሉባልታ እናቆም፣ ተራ ወሬ እናቆም። ኢየሱስን እናውራ፣ ኢየሱስን እንናገረው። ትውልድ በምጥ ላይ ነው ያለው። ትውልድ በጭንቅ ላይ ነው ያለው። እግዚአብሔር አሁን ይፈልጋል። ያዳነሽ ለሌላ አይደለም። እኔ የእግዚአብሔር አፍ ሆኜ መጥቻለሁ። የእግዚአብሔር መልእክተኛ ሆኜ መጥቻለሁ። ከእግዚአብሔር ቃል ሰምቼ መጥቻለሁ። እግዚአብሔር ተናገሪ ብሎኝ መጥቻለሁ። ልታይ እፈልጋለሁ። በምድር ላይ እውነተኛ አምላክ እንደሆንኩኝ መታወቅ እፈልጋለሁ። በአንተ ቤት፣ በአንቺ ህይወት፣ በአንተ ዘመን፣ በእኔ ዘመን ኢየሱስ ይሰበክ። ሌላ ይቆም፣ ሌላ ወሬ ይቆም። እግዚአብሔር ዛሬ ለምን እድሜ ጨመረላችሁ? ለምንድን ነው የተረፋችሁት? ከስንት ነገር እንደተረፋችሁ እናንተ ናችሁ የምታውቁት። እኔ የተጨመረልኝን ቀን በአግባብ መኖር እፈልጋለሁ። በአግባብ ጊዜ አልቋል። የመጨረሻ ሰዓት ነው። መጽሐፍ ቅዱስ ሲናገር ከዳንበት ቀን ይልቅ አሁን አልቋል ጊዜው፣ መዳናችን ቀርቧል ነው የሚለው። ከዳንበት ጊዜ ነገ ከነገ ወዲያ ጌታ ቢፈቅድ አንልም። ዛሬ ኢየሱስን እናውራ። ቆመን እንጸልያለን። ራባጄኔ ሜጋና ማጋይ እንደው በአጋጣሚ ወደዚህ ላይ ውስጥ ገብታችሁ እየሰማችሁ ያላችሁ ካላችሁ የመዳን ቀን ዛሬ ነው። ነገ ምን እንደሚሆን አታውቅም። ትላንት ተቀበሩት፣ ትላንት የሞቱት በነገ ላይ ብዙ እቅድ ነበራቸው፣ ብዙ ፕላን ነበራቸው። ያንን አንዱንም ሳያደርጉት ድንገት ሄደዋል። ብሬን አላለው የመኪናዬን ነገር ሳልጨርስ፣ የቤቴን ነገር ሳልጨርስ፣ ልጆቼን ምናምን ሳይሉ በተጠሩበት መጠራት ሄደዋል። እስትንፋስሽ በህይወት እያለ ካንቺ ጋር እያለ ካንተ ጋር እያለ እንደ ዳዊት በገዛ ዘመናችን ጌታን እንድናመልከው ጌታን እንድናውቀው እግዚአብሔር ይፈልጋል። አሁን ጌታን መስጠት ፈልጋል። ለምን እንደተጨመረልኝ እስከዛሬ ድረስ የባከነ እድሜ ነው። አላማ ሚሶኝ ነው የኖርኩት። ከቅድ ውጭ ወጥቼ ነው የኖርኩት። ምንም ነገር 20 ዓመት 30 ዓመት ዞር ብዬ ሳይ ምን እንደሰራው እንኳን አይገባኝም የምትሉ ከዚህ በኋላ ያለው እርሱ ይገለጥበት። እግዚአብሔር ሊታደግባችሁ፣ እግዚአብሔር ሊሰራባችሁ፣ እግዚአብሔር ማዳኑን ሊገልጥባችሁ ይፈልጋል። ከኔ ጋራ ይህንን ጸሎት አብራችሁ ጸልዩ። ጌታ ኢየሱስ ክርስቶስ በማወቅም ሆነ ባለማወቅ የሰራሁትን በደልና ኃጢአት በልጅ በክርስቶስ ኢየሱስ ደም እንድታጥበኝ እጸልያለሁ። ጌታ ኢየሱስ ክርስቶስ ሕይወቴን ላንተ አደራ አሳልፌ እሰጣለሁ። አንተን በሕይወቴ ላይ በቤቴ ላይ በራሴ ላይ እሾምሃለሁ። ዓለምን፣ ሰይጣንን፣ ስጋን እክዳለሁ። አንተን ብቻ ስለኔ የሞትከው ስለ ኃጢአቴ ዋጋ ለመክፈል በመስቀል ላይ የሞትከው አንተን ኢየሱስን እቀበላለሁ። እኔን ለማጥረግ ደግሞ ከሙታን የተነሳከው ጌታ አምልኬ በቤቴ በልቤ ውስጥ አስገባሃለሁ። በጌታ በኢየሱስ ክርስቶስ ስሜን በሕይወት መዝገብ ላይ ጻፈው። በጌታ በኢየሱስ ክርስቶስ ስም ይህንን ጸሎት አብራችሁን ከጸለያችሁ በእውነት እላችኋለሁ ዛሬ በእግዚአብሔር ቀኝ ላይ ያላችሁ፣ ከዚህ በኋላ ቅዱሳን እየሰማችሁኝ ያላችሁ፣ በብዙ መንገድ ውስጥ ያላችሁ፣ በብዙ አገር ውስጥ ያላችሁ፣ በተለያየ ከተማ ለምን መዳን ትፈልጋላችሁ? እስቲ ለምንድን ነው ኮሮና ቫይረስ እንዳይነካን የምንፈልገው? ምንድነው ፐርፐዛችሁ? የመኖር ዓላማችሁ ምንድነው? የእግዚአብሔር ከአንበሳ ጉድጓድ እያወጣቸው ከእሳት ያወጣቸው ጳውሎስም እንደተናገረ የአንበሳውን አፍ መቶ የዘጋብኝ ምክንያት በእኔ መልእክቱ በሙራት እንዲነገር ፐርፐዝ አለው፣ ዓላማ አለው። ኢየሱስ እንዲወራ፣ እግዚአብሔር እንዲወራ። ከዛ ውጪ ከሆነ ወገኔ ዝብቴ ይሻላል። የተሻለ ሀገር ነው በላይ ያለው፣ የተሻለ ነው በላይ ያለው። ዓላማ ሚስ ሆነን እንድንኖር የእግዚአብሔር ፈቃድ አይደለም። ጌታ ሆይ በእጃችሁን ከፍ አድርጎና ከዚህ በኋላ በእኔ አፍ ላይ ተራ ወሬ አይወራ።
የማይጠቅም ነገር ሳደርግ አልገኝ ቀኔ በከንቱ አይለፍ በባዶ አይለፍ የክብር ሕይወት የሆንከው ተስፋ የሆንከው ብርሃን የሆንከው አንተን ኢየሱስን ላወራ ቃል ገባለሁ በሉ ማጋዲ ጋባቴና ማጋና ማትራዲያ መልእክቱ በሙላት በኔ እንዲሰበክ ራሴን ለጸጋው ሳልፌ ሰጣለሁ በሉ ቃል ግቡ በእግዚአብሔር ፊት አንተ ተወራ አንተ ተነገር አንተ ተሰበክ በሉት ኢየሱስ እግዚአብሔር የዘላለም አምላክ በኢየሱስም ስለጨመርክልን ቀንና መሰግናለን ስለጨመርክልን ዘመንና መሰግናለን በተጨመረ ዘመን ላይ ግን እግዚአብሔር ለወንድሞቻችን ጉድጓድ ኩማሺ እግዚአብሔር ለሰው ውድቀትን መያሰብን ቀንና ሌሊታችን በከንቱ እንዳያልቅ እግዚአብሔር ያንተ መልእክተኛ ሆነን በመድር ላይ እንድንኖር በመውጣት በመግባት እግዚአብሔር የዘላለም አምላክ ሐሳብን እንድንገልጠው ልጅን ኢየሱስ ክርስቶስን እንድናወራው የሕይወት ብርሃን የሆንከው አንተን እንድንመሰክር በጌታ በኢየሱስ ክርስቶስ ስም እንድትረዳን እኔ ጸልያለሁ ጌታ ሆይ አንተ ደግሞ በዘመናችን ውስጥ ከተዘጋጀልን ከምናየው ከማናየው ከተደበቀም ከተሰወረ ከየትኛው አጀንዳ በልጅ በኢየሱስ ክርስቶስ ደም ስለሰወርከን ክፉ ነገር ስለማያገኘን መቅሰፍት ወደ ቤታችን ስለማይገባ በኢየሱስ ስም እናመሰግናለን ልከ እግዚአብሔር ያንበሶችን አፍ እንደዘጋ ዛሬም ገዳዩን ትዘጋልናል ዛሬም አጥፉን ትዘጋልናል ዛሬም እግዚአብሔር አዳኝነት በእኛ ቤት አዳኝነት በወንድሞቼ ቤት አዳኝነት በእህቶቼ ቤት ይወራል እግዚአብሔር ሆይ በኢየሱስም በከተማችን በመድራችን አንተ ብቻ እንድትወራ በኢየሱስም ጸልያለሁ አባቶይ ደግሞ ጸልያለሁ ስለዚህ ቫይረስ በናዝሬቱ በጌታ በኢየሱስ ክርስቶስ ቆሻሻ ከቤት ተጠርጎ እንደሚወጣ እንደዚሁ ከምድር ላይ በጌታ በኢየሱስ ስም የተጠረገ እንዲሆን ጸልያለሁ ስለሰጠን ጊዜና አመሰግናለሁ ይህን የተናገርኩትን ቃል የሰበኩትን ቃል እንድኖር ደግሞ ጸጋ በእኔ ላይ በኃይል ስለሚገለጥ አመሰግናለሁ ሁሉ ለአንተ ክብር ይሁን ድንቅ በሆነ በኢየሱስ ክርስቶስ ስም ጸልይኩኝ የእግዚአብሔር የአምላካችን ሰላምና ጸጋ ከናንተ ጋር ይሁን የኢየሱስ ክርስቶስ ደም በእናንተና በቤታችሁ ነው ክፉ ነገር መቅሰፍት ሞት ስብራት ሐዘን ወደ እናንተ አይገባ ደሙ ከለላችን ነው ዘመናችሁ የተባረከ ነው ወዳችኋለሁ